ወንድም የሚል ቃል በአማርኛው ሌላ ትርጉም ያለው አይመስለኝም። ወንድም የአባቴ እናት፣ የእናት ወንድም፣ የአባት ወንድም እየተባለ ካልሆነ በስተቀር ከዚህ የቀረበ የሚጣፍጥ ቃል የሌለ ሆኖ ይመስለኛል በአማርኛው እንደዚህ ሆኖ የቀረ። የእስላም ወንድማማችነት ለረጅም እንትን ነው የሚሆነው የሚያገለግለው። በሀገር አትገድበው፣ በዘመን አትገድበው፣ በዘር አትገድበው፣ በመዝሃብ አትገድበው። እና አቡ ሐኒፋ አደራችሁ ትልቁን ተማሪያቸውን አደራ የምለውን ሁሉ ይዘህ እሱ አቋሙ እንዲህ ነበር እያልክ እንዳትቀጥል። ዛሬ የሆነ ነገር ተናግሬ ነገ ሐቅ ካገኘው የታላችሁ ትናንት የነገርኳችሁ እያልኩ ማዳረስ አልችልም። ሁሉም ሙስሊም እንደ አንድ አካል ሆኖ ሊያስብ ነቢ አደራ ብለዋል። መሰሉል ሙእሚኒን የሙእሚኖች ምሳሌ የት ያሉት? በዓለም ላይ ያሉ ሙስሊሞች ምሳሌያቸው ፊ ተዋዲህም በፍቅራቸው፣ ወተራሑሚህም በመተዛዘናቸው፣ ወተዓጡፊህም በመተሳሰባቸው ከመሰሊል ጀሰዲል ዋሂድ እስማኤል ኢርፋን ፖድካስት እንኳን ደህና መጣን። እንኳን በሰላም። ዛሬ ርዕሳችን ወንድማዊነት ነው። ወንድማዊነት ሲባል የሆነ የሩህ ኢማን ጋር የተያያዘ ነገር አለው አይደለም? ወንድም ኢስማኤል ነው ሲባል ራሱ ወንድም ኢስማኤል፣ ወንድም ገሌ፣ ወንድም ገሌ ይባላል። ምን ማለት ነው? ምን ማለት ይመስላል? ከባድ ጥያቄ ነው። በነገራችን ላይ ግን ወንድም የሚለውን ስሰማ እንደኔ ምንጊዜም የሆነ ቅርበትን ይገልጽልኛል። ታውቃለህ? ለምሳሌ እንትና ጓደኛ እንትና እንትን ከምትለው በላይ ወንድሜ ብሎ ሲጠራ ወንድም ያለውን አካል ራሱ ቅርበትን ነው የሚሰጠውና በጣም ነው። ይህን የመሰለ ጥያቄ በመካከላችን ሼሃችን ደግሞ አሉ በሰፊው ከሼህ ጋር ኢንሻአላህ በዚህ ዙሪያ በሰፊው የምናወራ ይሆናል። ሼሃችን ምናልባት እንግዲህ ኢንሻአላህ ስለ ወንድማማችነት ነው ለማሳሰብ ነውና ወንድማማችነት እንግዲህ ለሀገራችንም ሆነ ለሙስሊሙ ማህበረሰብ በጣም የሚጠቅሙ ሁለት አጀንዳዎችን ነው ለዛሬ ያዝ ነው። አወለን እሱን እናርገውና ወንድማማችነት የሚለውን እንደው እስኪ እንደ እስልምና አስተምህሮትም ወይ ደግሞ እንዳጠቃላይም ወንድማማችነት ማለት ምን ማለት ነው? በምንስ ይገለጻል? ጀዛከላሁ ኸይር ባረከላሁ ፊክ። ወንድም የሚል ቃል በአማርኛው ሌላ ትርጉም ያለው አይመስለኝም። በጣም ወንድም የአባቴ እናት፣ የእናት ወንድም፣ የአባት ወንድም እየተባለ ካልሆነ በስተቀር ከዚህ የቀረበ የሚጣፍጥ ቃል የሌለ ሆኖ ይመስለኛል በአማርኛው እንደዚህ ሆኖ የቀረ። በአረብኛም እኹዋ ይባላል። እኹዋ ማለት እንትን መደባለቅን መጣመርን የሚያሳይ ቃል ነው አረቦች ይላሉ። ከመፋቀር የበለጠ ማለት ነው። መካፈልን ያሳያል። የሆነ መብቶች አንተም እኔም ወንድማማች ነን ስንባባል አንተ ለኔ የምታረገው እኔ ለአንተ የማደርገው ማስበው የምታስብልኝ ሁሉ ያለው ማለት ነው። እንግዲህ ያው የቋንቋው ትርጉሙ ወንድም የሚለው ቃል በአረበኛ በሆነ አጋጣሚ የሚገናኙ ለማለት ይጠቀሙበታል። አገራዊ ወንድም ብለህ ለሀገር ነዋሪ ሰው ወንድማማችነት ወይም ደግሞ የብሔር በአንድ ቋንቋ የሚገናኙ በአንድ አካባቢ የሚገናኙ በአንድ ቤተሰብ ስር ያሉ በጣም እየጠበበ መጥቶ የአባትና የእናት የአባት ልጅ የእናት ልጅ ተባብሎ የሚገለጽ ይሆናል። በእምነትም የሚገናኙ ሰዎች የትኛውም እምነት ቢሆን በአንድ እምነት ያሉ ወንድማማቾች ናቸው ብለው በራሳቸው ወንድሜ ነው ወንድሜ ናት እህቴ ናት ይባባላሉ። እንደ ኢስላም ግን የሸሪዓው ትርጉሙ ወንድማማችነት ሁለት አይነት ነው። በቁርአን እና በሐዲስ ህግ ሁለት ይገልጹታል። አንደኛ የዘር ግንዱ ሰው የሆነ ሰው በሰውነት የሚገናኙት ሰዎች በእምነት ባይገናኙ ወንድሞች ይላቸዋል። ወዝኩር አኻ ዓድን ኢዝ አንዘረ ቀውመሁ ቢልአሕቃብ። አኻ ዓድ ካፊሮች ናቸው፣ ገና ሊያስጠነቅቁ አይደለም። ኑህን ወንድማቸውን ላኩላቸው ነው የሚለዋል። ስለዚህ የዘር ማለት ነው እሱ። አኹሁም ቢነሰብ ማለት ነው። በዘር ደማቸው የአካባቢያቸው ሰው ናቸው። ግን በእምነት የሚጠቅማቸውን ሊመክር መጥቶ እንዲህ ያለ ነው። የተቀበለ ተቀበለ፣ ያልተቀበለ እምቢ ያለ ነው። የወንድማማችነትን ቁጥሮችን በዘርም ሆነ በቋንቋም ሆነ በቤተሰብነትም ይገናኙ
ሁሎችም ማለቂያ አላቸው። እዚሁ ዱንያ ላይ ሊቋረጡ የሚችሉበት አላቸው። ለምሳሌ በብሔር የተገናኙ ሰዎች ብሔሩ መካከል ያን ብሔር የሚሰነጥቀው ነገር ቢመጣ ሊለያዩ ይችላሉ። በተለያዩ ጥቅማ ጥቅሞች የተገናኙ ወንድማማች ነን የሚሉ ያ ጥቅም ሲያበቃ ይቋረጣል። በኢስላም የተገናኙ ወንድማማቾች ግን አይቋረጥም። ምክንያቱም በምን በኢስላም ብለህ ወንድም ያረከውን ሰው ከኢስላም መውጣት አለብህ ወይ እሱ መውጣት አለበት እንጂ እዚያ ውስጡ እያለ ከወንድምነት አይለቅም። መሀላችሁ የሆነ ቅሬታም ቢኖር ይሄ ከመፋቀር በላይ ያሉት ለምሳሌ ከሱ በላይ መሆን ይችላል። አዋ መፋቀር እኮ የሆነ የሚያስቀይም ነገር ሲናገር እኔ እኮ በጣም ወደው ነበር በጣም ጠላሁት ብለህ ትለየዋለህ እኮ። ይሄ የእምነት ወንድማማችነት ቁርአን ምን ይላል? ወኢን ጣኢፈታኒ ሚነል ሙእሚኒና ኢቅተተሉ ብሎ ፈአስሊሑ በይነ አኽወይኩም ይላል። ሁለት ቡድኖች ተጣሉ፣ ተጋደሉ፣ ጦር ተናሱ ብሎ አንስቶልን መጨረሻው እና ወንድማማቾች ተጣልተው የት ሊደርሱ ነው? አታስታርቁም ወይ ነገር አይደል የሚለው? ፈመን ዑፊየ ለሁ ሚን አኺህ ሸይኡን ይላል። ስለ ቂሷስ እያወራ ገዳይን የሟችን ቤተሰቦች ወንድሞቹ ናቸው ይላል። ያው ገላሃል ወንድማችንን ቂሷስ ትከፍለናለህ፣ ቂሷስ ትሞታለህ ወይም ፊዲያ ትከፍላለህ እያሉ እየተሟገቱ በቃ ሞትህ ይቅር እኛ ያኛው ወንድማችን ሞቷል አንተ ሁለተኛ ብትሞት ምንም ጥቅም አናገኝም፣ ግን ለሞራላችንን ለቤተሰቡ ማሳደጊያ እሱ ይረዳው የነበረውን ቤተሰብ እንድትከፍል ተስማምተናል ሲሉ ፈኢን ዑፊየ ለሁ ሸይኡን ሚን አኺህ ፈትባዑን ቢልማዕሩፍ ወአዳኡን ኢለይህ ቢኢሕሳን ይላል። አፉ ከተባለለት ብሎ ከወንድሙ ይላል። እኛ ጋር አሁን እኮ እነዚህ በደም የተቃቡ ናቸው ምናምን ብለን ነው አይደል ስናወራም ብለው ቁርአን ሚን አኺህ ነው የሚለው። ወንድማማችነትን ከኢማኑ ከዚህ ከእስልምናው ቃል ካልወጣህ በስተቀር አይለቅህም ብሎ ኢነመል ሙእሚኑነ ኢኽወቱ ይሄ ወንድማማችነት የእስላም ወንድማማችነት ለረጅም እንትን ነው የሚሆነው የሚያገለግለው። እንዲህ በሀገር አትገድበው፣ በዘመን አትገድበው፣ በዘር አትገድበው፣ በመዝሃብ አትገድበው። ቁርአን እኮ ኢነመል ሙእሚኑነ ሲል ይችን ሸሃደት አላ ኢላሃ ኢለላህ የመሰከረን ሰው በሙሉ ወንድም ነው። አደም ወንድም ነው እኮ ያንተ ወንድም ነው። አባትህ ሆኖ ወንድምህም ነው። ሐዋ እናትህ ናት፣ እህትህ ነች። ሚስት ለዚህ ነው እኮ ነቢዩላህ ኢብራሂም ዓለይሂ ወዓላ ነቢይና አፍዶሉ ሰላት ወአዝከ ተስሊም ሸፋአሁንም ብሎ ህዝቡ ሲመጣ ኧረ እባካችሁ እኔ እሱ ፊት የምቀርብበት ሞራል የለኝም ለሱ ዲን ብዬ እውነቱን አውርቼ የመሸበት ማደር ላይ ሲገባኝ ራሴን ለማዳን ብዬ እንደዚህ ብዬ እንደው ሚስቴን እህቴ ናት ብያለሁና ያን ዋሽቼ እህት ሚስት የማትባለውን ብዬ እንዴት አሁን ቀርባለሁኝ አንተ ውሸታም አላሳት እንዴ ረሳህ እንዴ ይለኛል ብለው ይፈራሉ ይላሉ። ነቢ ናቸው እኮ የሚነግሩን ይሄን ሰላቱ ከዘባት ይላሉ። አንዱ ውሸት የሆነው እንግዲህ ይሄ ነው። በእኛ ሀገር ይሄ ውሸት ነው። የኮንዶሚኒየም ቤት ለማግኘት ሚስት የለኝም ለሚል ባል የሚገርም ነው። ምናልባት ስለዚህ ሼህ ይሄ እኹዋ የምንለው ወይ ወንድማማችነት ኢላ የውሚል ቂያማ ድረስ የሚሄድ ነገር ነው ማለት ነው። ምናልባት እንደው ነገ የቂያማ ቀን ካላህ አርሽ ጥላ ስር እዛም ደግሞ ያለ ሌላ የሚያገኙት ሌላ ማአት አለ። እኔ የዚህ የኢብራሂምን ቂሷ ልጨርስና እሱ ጋር እመጣለሁ። የኢብራሂም ቂሷ ምን ይላሉ ዑለማዎቹ? ሐሰናቱል አብራር ሰይአቱል ሙቀረቢን የሚሉት አላቸው ዑለማው ተርቢያ። አንዳንድ ጊዜ ለአንድ ሰው እንደ ጥፋት የሚቆጠረው ለእኔ ቢጤዎች ግን እንደው እሱን ካረጋችሁ ኸይር ነው ተብሎ ሊያስመሰግን ይችላል ይላሉ። ኢብራሂም የተወቀሱበት ወይም የፈሩት ውሸት ራስን ለማዳን ከዚያ አልፎ ለኢስላም ልናገለግል እንችላለን። እሳቸው የተባሉት እኮ ባል ነኝ ካልክ ይገላሃል ይህ አረመኔ ሰውዬ ነው ተብሎ ነው። እና እዚያ ላይ እሳቸው እህቴ ናት ያላሉት እኮ ምንም ይሁን የእህትነት እንትን ሌላ ትርጉም ይሰጠዋል ተብሎ ነው እንጂ እኮ ከእህትነት ወጥተው አይደለም። በኢስላም ሲገናኙ የለ እንዴ? በዲን እኮ ይገናኛሉ።
ሚስታቸው ከመሆኑ እንዲሁም እኔና አንቺ ብቻ ነን ያለነው እኮ ብለዋል። እሳቸውም እዚያ ደጋግፈዋል እኮ እኔና አንቺ ብቻ ነን በዲናችንም ወንድምና እህት ነን እንግዲህ ይህን ብለን እንለፍ እንጂ ነው። ይችንም ግን እንደ ውሸት ቆጠሩ። ለማንኛውም ግን ወንድማማችነት ሊሰጠው የሚችለው ስፋት ለዚህ ነው አያልቅም የምንለው። በኢስላም የተያያዘ በዲን ላይ የተያያዘ የተመሰረተ ወንድማማችነት አጅሩ ብቻ አይደለም ረፍቱ። ነብዩ ሰለላሁ ዐለይሂ ወሰለም የሚሉት ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ፣ ለራሱ የሚወደውን ነገር ለወንድሙ ካልወደደ አማኝ አይደለም። እምነትን የሚያሰርዝ አንተ አምኛለሁ ብለህ ተሸፋፍነህ ጓደኛ ሲመጣ ወንድም ሲመጣ እንደዚህ አኩርፈህ የምታልፈው ከሆነ እንዴ የለህም እኮ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እስከ መቼ ድረስ አንተ ልታገኘው የምትችለውን ስልጣን፣ ልታገኘው የምትችለውን ሀብት፣ ልታገኘው የምትችለውን ምቾት ለወንድሜ እስከምትል ድረስ ነው የሚሉት። እና ወንድማማችነት በትርጉም በፍቹ ላይ ሲታይ ሰፊ ነው ያለው። እኔ አንዳንድ ጊዜ እንደው ሊመጣ ይችላል ወደፊት እናገኘዋለን እንጂ በብሔር ሰው ሲከፋፈል የሚገርመኝ ነገር አለ። የማን ዘር ነን ለማለት ነው። መቼም የአንድ ሰው ዘር ሊከፋፈል አይገባውም። ያው መመለሻው መጨረሻው አደም ለሆነ ነብዩ እኮ እንደዚያ ነው ያሉት። አላህ ሱብሓነሁ ወተዓላ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ብሎ ኢነ አክረመኩም ዒንደላሂ አትቃኩም። ነቢዩ እንደዚህ ነው ያሉት። ላ ፈድለ ሊዓረቢይን ዐላ አዕጀሚ ወላ ሊአብየደ ዐላ አስወደ ኢላ ቢተቅዋ ብለው ፈቅረኡ ኢንሽእቱም ቀውለሁ ተዓላ ኢነ አክረመኩም ዒንደላሂ አትቃኩም። ቢላልም አቡበከርም ያው ሰልማንም ሰሃይብም አራት በተለያየ ቡድን በዘራቸውም በከለራቸውም ልዩነት ሰልማን የታሪክ ጸሐፊዎች ነው ሰልማን እንኳንም አባቱን አልነገረንም አሉ። ለምን ሲባል የፋሪስ ስም በጣም ስሙ ለሌላ አንባቢ አይገባም ምናምን ነገር እና ሰልማን ኢብኑ ምን ቢባል በተለይ ከኢስላም በፊት አሁን ኢስላም ከሆኑ በኋላ እነዚህ ፋሪሶች አሊ ተብለዋል፣ አብዱራህማንም ተብለዋል ምናምን። ግን እኮ ይኸው ረፍሰንጃኒ ነገር አሁን ሌላው ሀገር ስም እኮ አያነባውም። በጣም ከረው ነው እኛ የሰማነው። ሰልማን ምን አሉ? አቢየል ኢስላሙ ወለይሰ ሊ ሲዋሁ አቡን ኢዘ ፍተኸሩ ቢቀይሲን አው ተሚሚ። አባቴ ኢስላም ነው፣ ሰዎች እኔ በእኔ ተሚም ነኝ እኔ በእኔ ቀይስ ነኝ ብለው ሲፎካከሩ እኔ ግን ኢስላም ነው አባቴ ምን ታመጣላችሁ ብዬ ቀደሙ። ይሄ ደግሞ ይሄን ያሉትን ኢስላምን ወዴት እንዳደረሳቸው ስናይ ሰልማኑ ሚና አህለል በይት አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰልማኑ የኛ ነው የኔ የቤተሰቦች ነው፣ የነ አሊ የነ ሁሰይን የነ ሐሰን የነ ፋጢማ ወንድም ነው። ኢስላም ነው ይሄ ሰልተው ቢላልን ከአቡበክር ጋር የሚያስቀምጥ ዑመር ብን ኸጣብ በር ላይ ተቀምጠው ቆመው አቡ ሱፊያን እና ቢላል አቡ ሱፊያን ከሰለሙ በኋላ ነው እንግዲህ ከዚያ ፍቀዱ ለቢላል አሉ ዑመር። እሺ ብሎ ቢላልን አስገባ። አቡ ሱፊያን ውጭ ቆመው። አቡ ሱፊያን ማለት ከ20 ዓመት በላይ የመካን ህዝብ የመሩ ሰውዬ ናቸው። ያው ነብዩን እየተጣሉ እየተዋጉም ቢሆን አቡበክር እንትና ዑመር ሲገቡ ቢላል ሲመጡ አህለን ቢሰይዲና አዕተቀሁ ሰይዱና ብለው አለቃችን መሪያችን የበላያችን እንኳን ደህና መጣ በላያችን አለቃችን ነፃ ያወጣ ብለው ሰይድ የሚለውን ቃል ለአቡበክርም ለቢላልም ተጠቅመው አስተናግደው ወጡ። ሲወጡ አቡ ሱፊያን ግቡ ተብለው ሲገቡ አቡ ሱፊያን እንዴ ዑመር አላበዛችሁትም ወይ? ትናንት እሺ ስላልሰለምኩኝ ነው፣ ዛሬ ደግሞ እስላምን ተቀብዬ ታውቃለህ፣ ደግሞ እኔ ቁረይሽን ስንት ዓመት የመራሁ ሰውዬ ነኝ፣ የሁላችሁም አለቃ ነኝ፣ እንዲህ ነኝ ብለው ነገሯቸው። እና ምን አስቀየመህ? እንዴት ከኔ በፊት ቢላልን ታስገባለህ? እኔ አይደለሁ እኮ ያስቀደምኩት አሉ ዑመር። አነ ማን ነው ያስቀደመው? አንተ ነህ እንጂ ፈቃጁ አንተ አይደለም። እስላም ነው ያስቀደመው። ላ የስተዊ ሚንኩም መን አንፈቀ ሚን ቀብል ልፈትሒ ወቃተል ነዋ። ከፈትሁ መካ በፊት የሰለመና ኢስላም ገና መጀመሪያው ላይ እያለ መከራ እያለበት እንደ ቢላል ኢስላምን የተቀበልና
ሁሉም ሲገባ አካባቢው መፈናፈኛ ሲያጣ ጨንቆት የገባ ሰው እኩል ነው ወይ ማለቱ እኮ ነው ቁርአን። እና ወንድማማችነት ትልቅ ነው። መገለጫዎቹ ብዙ አሉ፣ ግን እንደ ትርጉም ከዚህ ባናሰፋው ይከብዳል ህዝቡ። ኢንሻአላህ ምናልባት እዚህ ጋር ተያይዞ ሼህ እንደው ፈضሎች ምንድን ናቸው? ለምሳሌ ህዋው በደንብ ከተጠናከረና ወደ ተግባር ከመጣ ህዝቡ አንድ ይሆናል ማለት ነው። ወንድማማችነት ስለሚያስቀድም ማለት ነው። ይህም በማድረጉ የሚያገኘው ጥቅም አለ። ምናልባት አንድነት መጠበቅ ላይ ተያይዞ ሊሆን ይችላል። በህዋ የተነሳ የሚገኙ ትሩፋቶች ወንድማማችነት ሲጠናከር ብዙ ፋይዳዎች አሉ። እንደው በዋነኝነት መጠቀስ ያለባቸው መጀመሪያ ተጥመኢን አላ አነከ ሙእሚን፣ ወንድም የሆነ ሰው እንዴ የቂያም ቀን እኮ አላህ ከሁሉ በፊት የታላችሁ ለኔ ብላችሁ የተዋደዳችሁ ይላል እኮ አላህ። ያን ቀን እኔና ገሌ ብለህ የምትነሳ ከሆንክ ትልቅ እድል እኮ ነው። ያ ሁሉ ህዝብ አንገቱን ደፍቶ ምን ይወጣኝ ምን እያለ ወዚልሁም ፊ ዚሊ የውመ ላ ዚለ ኢላ ዚሊ ነው እኮ የሚለው። በጥላዬ ስር ማውላችሁ ማን ነው ሲወንድማማች የነበራችሁት ይላል። ሌላው ነቢ ሰለላሁ ዐለይሂ ወሰለም 7 ቡድኖች አሉ፣ 7 የሰው ክፍሎች አሉ። ዩዚልሁም ላሁ ፊ ዚሊሂ የውመ ላ ዚለ ኢላ ዚሉህ ብለው በጣም ወሳኝ ወሳኝ ስራዎች ላይ ነው ያነሱት። በፍትህ የሚያስተዳድር ንጉስ ሁሉን ነገር አንዱን መግደል፣ አንዱን ማሰር፣ አንዱን መቀማት፣ አንዱን ማሸማቀቅ እየቻለ በፍጹም እኔ ስልጣን ስላለኝ አንድም ሊበደል አልፈልግም ብሎ እንደ ነጃሺ ላ ዩዝለሙ ዐንደሁ አሐድ የሚባልለት አይነት ሰው አንዱ እሱ ነው ብለው ብዙ ነገሮችን ካነሱ በኋላ ረጁላኒ ሁለት ሰዎች፣ ረጁላን የግድ ሴትም ቢሆን ችግር የለውም። ረጁላን ማለት ወንድና ወንድ ሊሆን ይችላል፣ ወንድና ሴት ሊሆን ይችላል፣ ሴትና ሴት ሊሆኑ ይችላሉ። ሁለት ሰዎች ተሐባ ፊላህ ለአላህ ብለው የተፋቀሩ ሰዎች የሚፋቀሩት ለዝምድና፣ ለአምቻ፣ ለጋብቻ፣ ለጥቅማ ጥቅም ብለው ለቲፎዞነት ብለው በተለያዩ አስተሳሰቦች ላይ ላኪን እንትን ላይ የሚገቡት እዚህ ውስጥ የሚካተቱ ሰዎች ተሐባ ፊላህ እስከሚሞቱ ድረስ በዚሁ ጉዳይ ላይ ምንም ውስጣቸው ችግር ሳይገባ መቀጠል የቻሉ ወንድማማቾች አላህ ሱብሓነሁ ወተዓላ የቂያም ቀን በልዩ ጥላ ስር በልዩ እንክብካቤ ከሚያውላቸው አንዱ ነው ተብሏል። እኔ ይሄ የአላህ ቀጠሮ እንዳለ ሆኖ ዱንያ ላይ ራሱ ይህ አይነት እምነት ያለው ሰው ወንድሙን ሙእሚን ወንድሙን ከልቡ ያመነ ሰው የተቀበለ ሰው ሰላም እኮ ነው የሚኖረው። እንቅልፍ እኮ እንደ ልቡ ነው የሚወስደው። ማታ እኮ ሲጨነቅ ሲያወጣ ሲያወርድ ብዙ የሚያስጨንቅ ነገር አይኖርበትም። አንድ ቀን ነቢ ዓለይሂ ሰላቱ ወሰላም የጀነትን ሰው በእግሩ እየሄደ ማየት የፈለገ ሰው በዚህ በር የሚገባውን ይመልከት አሉ። ሰሐባው እዚያ አብሯቸው የነበሩ ሰሐቦች ተነገጡ። ተአምር ነው፣ ማን ይመጣ ይሆን ብለው አቡበክር፣ ዑመር፣ ዑስማን እነዚህ ትላልቆች ይሆናሉ የሚመጡ ብለው ሲያዩ አንድ ሰውዬ በግራ እጁ ጫማዎቹን አንጠልጥሎ ውሃው የውዱእ ውሃው እየተንጠፈጠፈ ሲመጣ እንዴ በቃ ሌላ ሰው የለም የመጀመሪያ የሚገባው ተብሎ በቃ ወይ ጉድ ብሎ ሰዎች ገረማቸው። እኛ ይሄን አልጠበቅንም ነው፣ ሰው የሚጠብቀው ሌላ ነው። ሞላ ያለ ሰው ከዛ ደግሞ በሌላ ቀን እንደዚህ ሆነ። ሌላ ሰው ደግሞ ሊመጣ ነው ብለው ትንሽ ሻል ያለ ይሆናል። ሲመጡ ያው ሰውዬ ነው። ኧረ ምን ጉድ ነው አሉ፣ ተባባሉ፣ ተነጋገሩ እኮ ተጠያየቁ። ይህ ሰው ያታውቁትም እናውቀዋለን፣ አንተም ታውቃለህ፣ እኔም አዎ እናውቀዋለን። እና ምን ማለት ነው ይሄ ነገር? አብዱላህ ብን ዐምር ብን ልዓስ እኔ እዚህን ኃላፊነትን ይወስድላችኋለሁ፣ ተውት፣ እኔ በቃ ይህን እለፉት፣ የማጣራትን እኔ ላጣራላችሁ አልኳቸው። እሺ ሄደው እንደው አንድ ጉዳይ አጋጥሞኝ ነው 1-2 ቀን አንተ ጋር ማሳለፍ ፈለግኩ አልኩ። ሰውየው ጥሩ ሰው አይደል? ቤቱ እኮ ለአህሉ አሉክ፣ ምን ሆነህ ነው? ለምን? እንዴት? በፍጹም ግባ አላቸው። ተቀመጡ። ማታ ሲያዩት ፈርዶቹን ሰጋግዶ ለጥ ነው የሚለው። ጠዋት ይነሳ ምንድን ነው ሰውዬ ምን ጉድ ነው? እኔ መደበቁ ነው ማለት ነው ሰውዬው ብለው ተደብቀውም ቢያጠኑት ለይተውም ቢያጠኑት ምናምን
ከ3 ቀን በኋላ በቃ እንግዲህ ደህና ሁን ጀዛከላህ ኸይር አሉት። ምን ነው ጉዳዩ አለቀ ሰላም ሆነ ምናምን አለው። አይ ድሮ ምንም አልነበረም የመጣሁበት ሌላ ጉዳይ ነበር አሉት። ምን ጉዳይ ነው? ወላሂ እንግዲህ ምስጢሩን ልንገርህ ወድህ እንዳያምህ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን አይደለም 2 ቀን የጀነትን ሰው የሚያይ ይሄ አሁን የሚገባውን ይመልከታሉ። ስናተኩር አንተ ነበርክ 2ቱም ቀን የመጣሁና እሱን ላጣራ ነው። ምን እየሰራህ ነው? ሌሊት ምን ብታደርግ ነው ብዬ ነበር። አደየው እኔን እንግዲህ እንዳየኸኝ ነኝ አላቸውና ባይሆን አሉ እንዲሁ ልዩ ምን ስራ አለ ሲሉ እኔ ብዙም ትዝ አይለኝም ምን ስራ አለኝ እኔ ይሄው ነው ስራ የምታየው ነው አላቸውና ባይሆን እኔ እንዲሁ ቅሬታ ካለኝ ከማንም ጋራ አፉ ሳልል አልተኛም። የማንንም ቅሬታ ይዤ ተኝቼ አላውቅም። ሚስጥሩ አሳናት ማለት ነው። ሱብሃንአላህ ሰውየውም እሳቸውም ደነገጡ እኮ ታዲያ ይሄ ነው ምን ስራ አለኝ የምትለን ታዲያ ይህን ነው ማንም የማይችለው እንዴ አስተያየቱ ዛሬ ገሌ ጥሩ አይደለም ብሎ እኮ ነው የኛ ሀገር የሰው የሚያኮርፈው። እንዴ አንድ ቀን ሰዎችን በደንብ ሰላም ብለህ እኔን እኮ በደንብ አላልከኝም። እሺ አስተያየትም ጤነኛ አልነበረም። ሱብሃንአላህ። ስለዚህ የዚህ የወንድማማችነት ትልቁ ምንዳው ይሄ ነው። አላህ አንድ ጓደኛውን ሊዘይር ወደ ሆነ ቦታ ይሄዳልና መንገድ ላይ የሆነ ሰው መላኢካ ነው ሰው መስሎ ሰላም አለው። ወአለይኩም ሰላም ወራህመቱላህ ደህና ነህ ምን አመጣህ በደህና መጣህ እዚህ ሰፈር ሲለው ኧረ አንድ ወንድም አለ ሊዘይረው ነው አለ። ምን ውለታ አለብህ እንደው እንደዚህ በዚህ መከራ ይሄን ሁሉ ለፍተህ የመጣህ እንደው ልታዳብረው የምትፈልገው ይሄ ሰውዬ በየሆነው የሚረዳህ ነገር ስላለ እሷን ለማዳበር ፈልገህ ነው? ኧረ ምንም የለኝ እና ለአላህ ብዬ ነው አላህ ብዬ ስለወደድኩት ብቻ ልዘይረው ነው የመጣሁት ነው። እንዲያው እኔም ተልኬ ነው አለ። ከማን ወደ አንተ? ከማን? ከጌታ ከአላህ። ምን የሚል መልእክት ይዘህ መጣህ? አንተ እሱን እንደወድከው ነው ይወድቻለሁ ብሎሃል። አላሁ አክበር። ምንኛ መታደል ግዴታ የሚያስገኝ እኔ እኮ ለዚህ ነው ወንድምነት መውደድ። ለምን ወንድምን መውደድ ትጠላለህ? እኔ በመሰረቱ የወደድከው ወንድምህ ምንም ያደርገኛ ብተኛ ቤቴ ክፍት ቢያድር ሚስቴን ጥዬ ብሄድ ልጆቼን ጥዬ ብሄድ ምንም ያደርጋቸዋል ብዬ አላስብም። ወንድሜ ነው። ከዚያ ባለፈ ደግሞ ይህን ያህል አጅር የሚያስገኝ ነው። አንዱ እኔ ከዚህ በኋላ አልወድህም አለው። እኔ ደግሞ ከዚህ የበለጠ ነው ከዚህ በኋላ እወድሃለሁ። እንደዚህ ብዬ አስቤ ከእውነት ግን ነው አልኩት። ወላሂ አላህ እንዲያደርግልኝ ዱዓ አድርጉልኝ እኔ እንደዚህ ነችቻለሁ አለ። እሱ እንዳልወደው እየገፋኝ ነው። እኔ ግን በጣም እንደወደው ፈልጋለሁ። እኔ ከእሱም ያልተቀበልኩት ነገር አንዲት ነጥብ ናት። እኔ ለዚያ ብዬ ታዲያ ሁሉ አጅር ላጣ ነው አለ። አላህ ይጨምርለት፣ አላህ ይጨምርለት። ብዙ ሰው መን ጠለበ አኸን ቢላ ዐይቢን በቂየ ቢላ አኽ ነው ከማዎቹ ወንድሞች መሻይኮቻችን። ወንድምህን ስትወደው እህትህን ስትወዳት ከነ ምናምኑ ከነ ደካማ ጎኑ እንጂ ንጹህ አንተ ንጹህ ነህ እንዴ? ንጹህ ያልሆነ እንዴት ነው ንጹህ የሚሆነው? ንጹህ የሚፈልገው ሁሉም ንጹህ ከፈለገ ደግሞ ያለ ምንም ነው የሚቀረው። ሁላችንም ያው ነቅስ አለብንም አይደል? ተዋደደን አይቀር እስከነ ምናምን ከወደዱ ሳይቀር ከነ ነፍጡ እስከ ምናምኑ እስከነ ለሃጩ ነው እንጂ ዝም ብሎ የሆነ ነገር ንጹህ ጠብቆ አፉን ጠብቆ መሄድ አለበት። ከጠበቀማ ታዲያ ነው የምትጣላ። ሰው ሲያልፍ ሲሳሳት ነው እኔ ካልደረሱብኝ አልደርስም ይላል እኮ አንዳንዱ ሰው አይተከው ነው። ሳይደርሱብህም ልትደርሳ ታስባለህ። ያ ከሆነም አማኑኤል ነው የሚያስፈልገው። በፍጹም ቻይ የምትለው ታጋሽ የምትለው ወንድምነቱን ጠብቆ ነው ያለፈው የምትለው ማትችለው ነገር አንተ ላይ ፈጽሞብህ አይ ወንድሜ ስለሆነ ለምን የፈለገው አያደርግም ስትል። ሱብሃንአላህ። ሼክ እዚህ ጋር የረሱል የህይወት ታሪክን ስናይ መዲና ላይ ረሱል ሰለላሁ ዐለይሂ ወሰለም ይሄ አስተዳደራቸውን በሚገነቡበት ሰዓት ላይ የሰሩት ትልቁ የመጀመሪያው ነገር 3 ነገሮች ላይ ነበር የሰሩት። ከ3ቱ የመጀመሪያ የሰሩት የነበረው መስጂድ ነው። ከዛ በኋላ ይሄ እኹዋውን አመጡት። እርስ በርስ ሙሃጅሮችና አንሳሮች እርስ በርስ እንትን እንዲሉ መስጂዱ ይሄንን እኹዋውን ለመገንባት ትልቅ ሚና ነበረው ማለት ነው። ስለዚህ ይሄ የረሱል የህይወት ታሪክን ጋር በመነሳት ከጊዜውም ጋር የመስጂዶች ሚና ጋር አንድ ላይ ለወንድማማችነት በር ጀዛከላሁ ኸይር ባረከላሁ ፊክ ገብቶኛል። እኔ
የትኛው ይቀድማል የተያያዘ ነው። መስጂዱ የተወሰነ ቀን ወስደዋል። የረሱል ሰለላሁ ዐለይሂ ወሰለም ሰሃባዎች እንደሄዱ እሳቸው ከመሄዳቸው በፊት የሄደውን ሁሉ ሰሃባ ቀድሞ ያገኘ ቤቱ ሌላም ሰው ቢኖር እኮ ነው። ሙሃጅር መጣ ከተባለና የሆነ ካገኘ ይዞ ነው የሚገባው። ከዚያ ይሄ ነገር እንዳለ ይሰሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። በተለይ እሳቸው ሲመጡ በቃ ይሄ ድል እያለቀ ነውና ብሎ ሁሉም አንዱ 5 አንዱ 4 ይዝና ሌላው ሰው የፈራ ኑሮውን ትንሽ የሚጠረጥረው ሊቀር ነው፣ ግን ወንድም ይፈልጋል። ከዚያ ይሄ አንዳንዱ የሚያስጠጋተው አተው ያዟቸው በግድ ብሎ ያስያዟቸው ይመስለዋል። ይሄን ታሪክ የሚያነብ የተሳሳተ ፈረንጅ እንደዚህ ተረጉማል። አረ እንደሱ አይደለም፣ ሁሉም እኔ ጋር ይሁኑ ማለት ነው ስለተፈለገ። የለም እንደሱ አይደለም፣ ይዳረሱ እንጂ በአንድ ቀን እኮ 45 ሰዎችን አምጥተው 45 ሙሃጅር 45 አንሳሪ አምጥተው አንተ ገሌና ገሌ እንዲህ ናቸው፣ ገሌና ገሌ ወንድማማች ናቸው፣ ገሌና ገሌ ወንድማማች ናቸው እያሉ ነው ከተረጋጋ። በቃ እኔ አቡበክር ተሰጥቶኛል፣ እኔ አብዱራህማን ብን አውፍ ተሰጥቶኛል ብለው ይዘው ሆዱ። ይህንን ያረጉበት ዋናው ኢስላም ከዘመድ ከስጋ ወንድምህም የቀደመ ነው ብለው ለማሳየት ነው ይላሉ። ቀጣዩም ይህ አይነቱ ወንድማማችነት ነው። የስጋ ወንድምን እኮ ለመከልከል አይደለም፣ የስጋ ወንድምና ትታችሁ ማለታቸው አይደለም። ተጨማሪ ወንድም እንኳን ያመጡለት ሰሃባዎችም አንሳሮች ይህን ስላወቁ በቃ እኔ ደግሞ ይህን ያህል አላህ እድል ከሰጠኝ ለኢስላም ብሎ ይህን ያህል መስዋዕት የከፈለ ከቤተሰብ ከዘመድ አዝማዱ ከንብረቱ ከሀገሩ ጥሎ የመጣን ወንድም የሚያደርግልኝ ዲን ከመጣ እኔ ደግሞ ግማሽ ንብረቴን መስጠት አለብኝ ብለው ሄደው ይሄ ንብረቴ ነው፣ ይሄ ንብረት ግማሹ ያንተ ነው። ይሄ ከዚያ በተለይ ሰዕድ ብኑ ረቢዕ የሚባል ሰውዬ አብዱራህማን ብን አውፍ ጋር ነበር ወንድማማች ያደረጉለትና አንዳንድ ጊዜ ስናወራው ኪታብ ደጋግሞ ስላወራው ነው። አንዳንድ ጊዜ እንዲሁም ኪታቡን ተመልሼ እኮ ያለሁኝ ይሄ ነገር እናንተማ የረባቂ እሷ ሆኖ እንዲሁ ጉዴን እንዳያፈላው እንችላል። ሰዕድ ብኑ ረቢዕ ይዟቸው ሄደ። አብዱራህማን ብን አውፍ አንተ ወንድሜ ነህ ከዚህ በኋላ አዎ አንተና እኔ ይሄ እዚህ ንብረት ላይ ትልቅ ንብረት እኮ ያለው ሰው ነው። እዚህ ንብረት ግማሹ ያንተ ነው፣ ይሄ ቤት ግማሹ ያንተ ነው። እንዲያውም 2 ሚስቶች አሉ። ከሁለቱ ሚስቶቼ አሁን ሊያጭ ነው እንግዲህ ሊያሳጭ ሚስቱን ቁጭ ብሎ ሊያሳጭ ሊያወዳል። ከሁለት ሻል ያለችው ለአንተ እቺ ብትሆን የምትላትን ካለች ልፍታለህና ዕዳ ስትጨርስ ታገባታለህ። ላኢላሃ ኢለላህ። እኔ ደግሞ የተወለድኩበት ሀገር የሚገርም ሀገር ነው። እኔ ጎጃም ነው የተወለድኩት። ሁሉም ያውቃል፣ የማያውቅ የለም። አመዘኔት ነው የእኔ ዘመዶች እንኳን ሚስታቸውን መዳር አይደለም እንዴ የፈቷትን ሚስት ያገባትን ሰው ብቻውን ካገኙት ይደበድቡታል። እንደ ጠላት የሚያዩት ራስ ማለት እንዲህ አልፈልግሽም ብሎ ያባረራትን ሚስቱን እኮ ነው የፈታትን ፈቷታ ታባሽ ደግሞ አንቺ ምንም ብሎ ያጣጣላትን ሌላ ወንድም ካነሳት ያዙ ይልቀቁኝ ይላል። ኢስላም አልተነገረውማ። ይህን ዘመዶች ስለ ኢስላም አልተረዱ ነው እንጂ ቢረዱ እንዲህ ነው ኢስላም መስዋዕት መክፈል ስለ ወንድም የሚባል ቢሆን ኖሮ አብዱራህማን ብን አውፍ ምንም አላሉ። ባረከላሁ ለክ ፊ ማሊከ ወአህሊክ፣ ቤተሰቦችህንም አላህ በረካ ያርግልህ፣ ገንዘብህንም አላህ ይባርከው። እኔ የንግድ ስራ ነኝ። አብዱራህማን ብን አውፍ እኮ የሚባሉት እነዚህ እንደው አፈሩን ዝም ብሎ ቆንጠር ቢያደርገው ወርቅ ይሆንለታል ተብሎ የታሰብ የነበረ ሰው፣ በንግድ የተባረከ ሰው። ምልክቱ እዚህ ታይቷላ። እንደው እንደዚህ አፈሩ ወርቅ ሆነለት ባንልም ብቻ ዱለኒ አላ ሱቅ፣ ገበያ የት ነው የምትንቀሳቀሱት ንግድ የሚሰራበት? ይኸው ሱቅ በኒ ቀኝ ነው ያለ እኮ ገበያ ላላሳይህ፣ እንዲህ ልምድ አለህ እንዲህ ነገር ነው። ሄዱ፣ ትንሽ ተንቀሳቀሱ ምናምን። ጠዋት 1 ዲርሃም ገዝተው ከሰዓት በኋላ 1 ዲርሃም ተኩል ይሸጣሉ። እንዲህ ምናምን ትንሽ ተንቀሳቅሰው ከትንሽ ቀን በኋላ ፊታቸው ለወጥ ብሎ አዩአቸው ነብዩ ሰለላሁ ዐለይሂ ወሰለም። ረህማን ምነው እንዴት ነው ነቃ አልከሳ አገባሁ እኮ ያ ረሱላህ፣ ኧረ ከየት አመጣህ ምናምን አይሉት፣ ያውቁታል።
አገባህ እንዲያው ታዲያ እንዲያው በግ እንኳን ርድና ደግስ እንጂ ዝም ብሎ ይገባል እንዲህ ይሄን የመሰለ ኒዕማ አውሊ ሞለው ቢሻህ አሉት። እኔ አብዱራህማን ብን ዐውፍና ሰዕድ ብን ረቢዕ በወንድማማችነት ታሪክ ውስጥ ዓለምን አንገት ሊያስደፋ በቃ ብርቅዬ ታሪክ የሰሩ ሰዎች እነዚህ ናቸው። በጣም ሚስት ልፍታለህ ደግሞ እኮ የሰለቻትን አይደለም መላቀቂያ ፈልጎ ምናምን ያሰባትን አይደለም የመረጥካትን በጣም የሚወዳት ላይ ቢያርፍ አይኑ ሊሰጠው እኮ ነው። እንደዚህ ያደረጉ ሰዎች በታሪክ ውስጥ እርግጥ አላህ ኸይሩል ቁሩን ይቀርኒ ያለው ነብዩ ሰለላሁ ዐለይሂ ወሰለም ከሰው ዘሮች በሙሉ ከኖሩበት ታሪክ ውስጥ ምርጡ ታሪክ እኮ ነው ያለሁበት ነው አሉ። አብዱራህማን ብን ዐውፍ ነው ማለታቸው ነው። ሰዕድ ብን ረቢዕ ነው ማለታቸው ነው። يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة بمن ملكو يا سلتشات يا الود يما يطلعت منهم قريت የሌለው ሚስት እንኳን ምትኖር ሚመርጣት ከሆነ ሊሰጥ ዝግጁ ነው። አንዱ እህታችን ምን አለች እንዴ ኡስታዝ የሷ መብት ሳለች ይሄ በገበያው ላይ ያለ መብት አይጠበቅም እንዴ አረ መች ደረሰ ገና እችን ፈልጊያለሁ ላገባ ነው ሲል አይ እኔ ግን አልፈልገውም አብዱራህማን ብን ዐውፍን ካለች እኮ ሌላ ፕሮሰስ ነው እሱ። ነገር ግን ሰውየው ምን ያህል መስዋዕት ሊከፍል እንደተዘጋጀ የሚያሳይ እንደው በዚህ ያክል ደረጃ ሼህ እንደው ሰሃቦች ላይ እንደዚህ ሲወራ እንዳሁን ዝም ብሎ ታሪክ ብቻ ይመስላል ወይ ደግሞ ልቦለድ ነው ይመስላል አንዳንድ ጊዜ በጣም ጥልቀት ሲታይ ማለት ነው። እንደ ሚስጥሩ ኢማን ነው። ቀደም እርሶ እንዳሉት አሁን ላይ ያለውን ደግሞ ሲያብር እንዳስስ ያደርግ ነው ብንሄድ ኦሆ ላይ በዚህ ያክል ደረጃ ሰሃቦች እንደዛ ከነበሩ ያሁን ላይስ እንዴት ነው? አንድ እኛን አብዱላህ ብን ዑመር የነገሩን ነገር አለ። አንድ ሷሃባ ከመካከላችን የሆነ ሀዲያ መጣለት አሉ። አንድ የበግ ራስ ቆርጦ ስጋ ብላ ብሎ አንድ ሰው ይላከለት አሉ። አይ ከኔ ባሰ ገል ያለ ብሎ ለሚቀጥለው ለወንድሙ ይሰጣል። ያም ሲሰጥ ለሌላ ሲሰጥ ከሰባት ሰዎች በኋላ ለመጀመሪያው መጣለት። ራሱ ጋር ደረሰ። እኛ እንደው በዚህ በገንዘብ አይነት ከታየ እኛና ሰለፎቹ በጣም ፈተና መስሩቅና ኸይሰማ የሚባሉ ታቢዒዎች ነበሩ። ሁለቱም ዕዳ አለባቸው። በተለይ መስሩቅ ትልቅ ዕዳ ነበረባቸው ይባላል። ስለሳቸው ስለ ዕዳቸው ብዙ አይጨነቁም። እንዲህ ይሄ ወንድሜ ምን ችግር ይኖርበት እያሉ ስለ ኸይሰማ ሲጠይቁ ዕዳ አለበት እኮ ትንሽ ዕዳ ነው ወንድሜ ዕዳ ባለ ዕዳ ሆኖ ነው እኔ ዝም ብዬ ምዝናን ነው ብለው ሄደው ይከፍላሉ። የእሳቸው ዕዳ እኮ ይበልጣል። የራሳቸው በልጦ ለወንድማቸው ተጨነቁ ይከፍላሉ። ለነገሩ እንዲህ ያደረጉት ለምን ነው ታውቃለህ? ለወንድሙ የተጨነቀን እኔ እጨነቅለታለሁ አለ አላህ። ለወንድሙ ያደረገን እኔ አርግለታለሁ ሲል አሁን አንተ ከምታደርገውና አላህ ከሚያደርገው የቱ ይበልጣል? ስለዚህ ሂሳቡም ከባድ ነው። የሚገርመው ኸይሰማ ትንሽ ዕዳ አለበት። ያስጨንቀው የነበረው ግን የመስሩቅ ዕዳ ነው። የመስሩቅ ዕዳ ከሱ ዕዳ በፊት ተጣጥሮ ከፈለ። መስሩቅ ሳይሰማ መስሩቅ ያው ዕዳ ከባድ ነው። ወላሂ ስጠኝ እከፍላለሁ ብሎ ሲጨነቅ ቆይቶ ደምንም አሰባስቦ ሲሄድ ዕዳ ተከፍሏል እኮ እንዴ ማን ከፈለው? አይ ማንም ይከፈለው ብቻ ተከፍሎኛል እንዲናገር አልፈልግም። በኋላ ነው የሚታወቀው። በኋላ የታሪክ ጸሐፊዎች ሲያውቁ እንዲህ ያርገዋል። አሁን እስማኤል የጠየቀው ጥያቄ እንግዲህ እኒህ ሰዎች ሰው እንደነበሩ ነግሮናል። መቼም አይደል ሰው አይደሉ? እንኳን እነሱ ኑህም ኢብራሂምም ሱለይማንም ዳውድም ነቢዩም ሙሳም ዒሳም ዓለይሂሙ ሰላቱ ወሰላም ሰዎች ናቸው። ግን የነሱ ሰውነትና የኛ ሰውነት የተለየ ነው። እኔ አንዳንድ ጊዜ ምን ሁም በሸር ወነሕኑ በሸር የሚላል ጎረምሳ ዝም ብሎ ይነሳና ምን አለ ሁም ሪጃል ወነሕኑ ሪጃል ማለት ነው።
እውነት እኒህ ሰዎች እኛም እንደነሱ ሰው ነን እኮ ማለት ነው። ምን ልዩነት አለን ነገር? እውነት እኒህን ሰዎች የሚመስል አለኝ ስብዕና ተግባራዊ ባህሪ አለኝ ብሎ ያስባልና ነው ሰው። ለነገሩማ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩል ቁሩን ባሉት ሐዲስ ላይ እኔ ያለሁበት ከዚያ ቀጥሎ ያለው ክፍለ ዘመን ከዚያ ቀጥሎ ያለው ብለው አራተኛ ዝም አሉ። ከዚህ በኋላ የሚመጣው እየወረደ ነው የሚመጣው ማለት ናቸው። እያነሰ ነው የሚመጣው፣ እያነሰ ነው የሚመጣው። ይህን ብለው መጨረሻ ላይ የሆኑ ሰዎች ይመጣሉ ከተለያዩ ብሔር ተፈጥረው ከተለያዩ አመለካከቶች መጥተው ኢስላምን ሲይዙ አንድ የሚሆኑ ሰዎች ስማቸው ወይ መገለጫቸው ጉረባ ይባላሉ። ጉረባ ማለት ብርቅ የሆኑ ወይም ልዩ ፍጡር የሆኑ በመጥፎነትም ሊያያቸው ይችላል ሰው የማያውቃቸው ግን የተለየ ባህሪ ያላቸው። አንዳንዱ ስለ ብሔሩ በጣም ከፍ ዝቅ ብሎ እየጮሁ ባለበት ከመካከላቸው መጥቶ በዚህ ጊዜ ከኢስላም በኋላ ስለ ብሔር ትጨነቃላችሁ የሚል ሰው ቢመጣ በተለይ አሁን ባለፈው እኛ ዘመን እኛ ጊዜ ላይ ኢህአዴግ እንቅስቃሴ ላይ እናንተ ልጆች ናችሁ መሰለኝ ብዙ አታስታውሱም። ላኢላሃ ኢላላህ የብሔር ንቅናቄ እኮ መንገዱ ሁሉ ስለሱ የሚያወራ ይመስል ነበር። ብዙ ማን ተጨነቀ መሰለ ያለ ብሔሩ ተጋብቶ የነበረ ወይም ከሁለት ብሔር የተወለደ እናቱ አማራ አባቱ ኦሮሞ ከሆነ የት ይሄዱ ይደራጅ? ዘረኝነት ጉዳይ በተለይ ባለፈው የኢህአዴግ ምስረታ ላይ የነበረው ብሔርተኝነት የኢትዮጵያን ጉልበት አመንምኖ ወንድማማች እስበራሳቸው አንድ ላይ ሆኖ የመሰረቱትን አገር የመጡበትን ጉልበት አሳጥቷቸው ማንም ተራ አካል እየመጣ እንዳገር እንኳን ማለት ነው እንደፈለገ እንዲፈነጭባቸው እንደፈለገ እንዲተርባቸው ያስቻለ። በተለይ ይሄ ደግሞ ወደ እስላም ሲገባ በጣም ነው የሚያስጠላው። እስላም ላይ ሲመጣ ነገሌ ገሌ ዘር ናቸው ብለህ እንዴ ከዚያስ አያቱን ሲቆጥር የት ይደርሳሉ? አደምና ሐዋ ጋር ሁሉም አደምና ሐዋ ሆኖ እንደ እስላም በጣም አስከቢ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ሱሐባዎቻቸው ያለል አንሳር ያለል ሙሃጅሪን ብለው ተከራከሩ። የዑመር ኢብኑ ኸጣብ ሰራተኛና የአንድ አንሳሪ ሰራተኛ ውሃ ጉድጓድ እንትን ለመቅዳት እኔ ልቅደም ያለቆቻቸውን ትእዛዝ ለማክበር ምናምን ይላሉ። እዴ ደግሞ አንተ መጤ ምናምን አለው መሰለኝ። ይሄኛውም ደግሞ አንተስ ቢሆን ምን አለ ብለው ሲገፋፉ ያለል ሙሃጅሪን አለ የዑመር ቤት ጓደኞች ማለት ነው። ከሙሃጅሮች ከመካ የመጣችሁ አይነት የነሱ ያለ ሲል ያኛውም ያለል አንሳር አለ። ስሙ ሌላ ስም ስላልነበራቸው በምን ተጠራሩ? በኢስላም ስም በሙሃጅርና በአንሳር። ግን ያለል ሙሃጅሪን ሲባል ሙሃጅሮች ሲሯሩጡ ሲሄዱ የዑመር ኢብኑ ኸጣብ ሰራተኛ ከፍቶት እንዲህ ብለውኝ ያለል አንሳሮች ሲሰባሰቡ ደግሞ የዚያኛው ሰሃቢ ሰራተኛ ሸይጣን መጣ እና ዝም ብላችሁ ልትተያዩ ነው እንዴ? ትንሽ መሳሪያ መምዘዝ ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ሲሰሙ ወዲያውኑ ሆነው አረጋጓቸው። አቢዳዕ ወልጃሂልየቲ ወአነ በይነ አዝሁሪኩም እኔ ያለሁ የጃሂልያ መፈከር ይዛችሁ ተነሳችሁ። በኒ በክር በኒ አምር በኒ ኹዛዓ በኒ ምናምን ማለት እኮ ነው። ይሄ ስሙ እስላማዊ ስለሆነ የእስላም ስም ስለሰየምከው ፓርቲህን ሕዝብ ፉላኒ ስላልክ ሕዝብ አልአንሳር ሕዝብ አልዒባዳ ሕዝብ ተቅዋ ብትለው ሕዝብ አልሙሃጅር ብትለው ሙሃጅር አንሳር ብትለው አይሆንም፣ አያድነውም። ቀጥለው ያሉት ነው የሚገርመኝ። እነሱን ካረጋጉ በኋላ ደዑሃ ፈኢነሃ ሙንቲና ትሸታለች፣ ትገማለች፣ ጠንብ ነው ተውታሉ። ይሄ የሚገማ ነገር ነው ይዛችሁ የተንቀሳቀስ ያላችሁት፣ ያስጠላል ዘረኝነት። ይህንን የሰማ ሼኽ አይደለም፣ ይህን የሰማ ህፃን ወደ ዘረኝነት መመለስ ነበረበት። እንዴት ጠንቡን እያየ እየሸተተው
ሙንቲን ማለት እኮ የሚገማ ማለት እኮ ነው። አንተነ ዩንቲኑ ማለት ይሸታል ነው እኮ። መሽተት የግድ አፍንጫህን ብቻ የሚሸት እኮ መሆን የለበትም። ተግባር ማህበረሰቡን ሊያጠፋ የሚችል ነው እኮ። ዘረኝነት መጥፎ ነው በማንም ላይ። እምነት ለሌላቸውም ሰዎች ዘረኝነት ይጎዳቸዋል። በተለይ ደግሞ እምነት ያላቸው በተለይም መሪ ላይ የሚመጡ ኃላፊነት የሚመጡ ሰዎች አንድ መስጂድ ላይ የሆነ የዘር መስጂድ ልታደርገው ከፈለክ ሰጋጁን ምን ልታደርገው ነው? የኋላ ኋላ እኮ ከየት ነው ብሔር ተብሎ የሚገባው ሰው ብሔሩ እየተነበበ ሊገባ ነው። የመጨረሻ ውርደት ነው። መስጂድ ያለው ሰው በዘር ሊከፋፈል አይገባም። አንድ ሶላት የሚሰግድ ሰው በአንድ ኢማም የሚሰግድ ሰው ኢህዲነ ሲራጠል ሙስተቂም እያለ የሚቀራ ሁሉ ኢህዲነ ሲራጥ ባካችሁ ሲራጠል ሙስተቂምን ምራን አላህ ስትል ምራን የምትለው ብሔርህን ብቻ ነው? ኢህዲና ነው የምንለው። አዎ ሁላችንም ኢህዲና ነው እኮ ምን። እኔ ብቻዬን እየሰገድኩ ለሊት ኢህዲኒ አልልም። እንዲህ አረበኛ እኮ የቀራነው ናሁ ስለ ራስህ የምትለምን ከሆነ ኢህዲኒን ማለት ነው የሚያሳየው አይደል? ግን ኢህዲና ነው የምንለው። ለምንድን ነው ኢህዲና የምንለው? መቼም እርግጠኛ ነኝ ና የሚል ቃል በአረበኛ በሰዋሰው ህግ ለብዙ ቁጥር ዋናው አገልግሎቱ ይሄ ነው፣ ወይም ደግሞ ራሱን ለሚያከብር ነው። እኔ አንድም ሰው ኢህዲና ብሎ አላህን ሲለምን ራሱን እያከበረ ነው ብዬ እኛን ቀናውን መንገድ ምራን አላህ እኔ ለራሴ ለማለት አይደለም። አላህን እያነሳ ራሴን ለማለት እኛን ብሎ አይገልጽም። ስለዚህ ኢህዲና ማለት ምን ለማለት እሱ አይደለም። አሰላሙ አለይኩም ስትል ብቻህን እንኳን ብትኖር እኮ ነው። አንድ ሰውም ቢሆን አሰላሙ አለይካ አይደለም የሚባለው፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መንገድ ላይ ስታገኝ ሰው ወንድምህ ምንድነው የምትለው? ሰላሙ አለይካ ነው ምንድነው? አሰላሙ አለይኩም ነው። ሰላሙ አለይኩም ሚሙ እኮ ጀምዕ ነው። ስለዚህ ይህንን የሃይማኖት የያዘ ይህን መመሪያ የያዘ ሰው ይህንን ሊያስጥልህ፣ ይህንን ሊያደበዝዝብህ፣ ይህንን ወርቃማ መልእክት ሊያቆሽሽ የሚችል ነገር ላይ በፍጹም ሊገኝ አይገባም። ስለዚህ ሼክ እዚሁ መስጂዳችን ውስጥ ሳንወጣ መስጂድ ውስጥ እንቆይና ረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ ላይ ቅድም ስንዳስሰው ለአንድነት ከተጠቀሟቸው መንገዶች ላይ ማለት አስተዳደራቸውን ሲያጎለብቱበት ከነበረው ውስጥ መስጂድ ነው ብለናል። እዚህ መስጂዶች አንድነትን ከመገንባት አንጻር ምንድን ነው የሚሰሩት? ረሱል ሰለላሁ ዐለይሂ ወሰለም ምንድን ነበር ሲሰሩት የነበረው? መጀመሪያ መስጂድ የትኛውም ሙስሊም የሚያቀህም የማያቀህም ዘሩ ያንተ ዘር ይሆንም ያልሆነም አንድ ላይ ሀብታሙም ድሃውም አወል ሶፍ አብሮ ተገፋፍቶ የሚሰገድበት ነው። ያም ተለጣጥፎ ይሄ የሚሰግድበት ማለት ደግሞ ዝም ብሎ ለመጉንብስ ቀናው እኮ ብቻ አይደለም፣ መልእክት አለው። ሁልህም እኩል ነው ሐቅህ እዚህ መስጂድ ላይ። ሁልህም የምትሰግደው ለአንድ አላህ ነው። ሁልህም የምትመሰክረው አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነ ሙሐመድን ረሱሉላህ ብለህ ነው። የምትሰግደው ሶላት ለሀብታም ቀለል ያለ ለድሃ ከበድ ያለ አይደለም። ለአረብ ቁጥሩ የቀነሰ ለሌላው ሀገር የጨመረ አይደለም። ለሴትም ለወንድም አንድ ነው። ሌላ መልእክት አለው። ወንድማማች ነህ። ስጠፋ ወንድምህ ለአንድ ጊዜ ሊያጣህ ይችላል፣ ባላየው ነው። 2 ቀን ካጣህ ግን የት አለ ብሎ ልጠይቅ ይገባል። ብዙ እኮ ይሄ ዲን የሌለው እስላም ጋር ግንኙነት የሌለው ሰው ድንኳን ሲጣል ምን ሆነ ሲል የጉረቤቱ እኮ ነው። ድንኳን ሲጣል ምን ሆነ ሞተ እኮ ይማን ይሄ ሰው እኔ አላውቀውም ነበር የትኛው ነው? ከዚህ አልቃሾች ፎቶግራፍ ይዘው ይሄ ነው የሞተው እያሉ ፎቶግራፍ ይዘው እኮ ነው የሚያለቅሱት። ታውቃለህ? የሞተው ሰው የማታውቁ ካላችሁ ይሄ ሰው ነው ካላወቃችሁት ይሄ ነው። አማ ኢስላም ገና ሲታመም ጉንፋን ሲይዘው እኮ ነው የሚሰማው። ጀማዓ ለምን ቀረ ይጠየቃል እኮ እሱ። እንዲያው ጀማዓውን እንኳን ከብዶት ውስጡ ንፍቅና ቢኖረው መስጂድ አጠገብ ያለ ሰው ለጀዳ ሙስሊሙ ሙሶ ለአይኑም ብሎ ለጥያቄው ፈርቶ ይሄዳል። አለበለዚያ ሶላት ቀርተህ መንገድ ላይ ስትንቀሳቀስ ቢያይ በደህና ነው ይላል እኮ ሰው።
የመስጂዱ ዋናው መልእክት የሙስሊሙን ወንድማማችነት የበለጠ በተግባር ማሳየት፣ እኩልነቱን ለአንድ ፈጣሪ ለአንድ መልእክት ለአንድ ትእዛዝ የሚታዘዝ መሆኑን የሚገለጽበት፣ ሌላው ህይወቱን በሙሉ ችግሮችን የሚፈታበት የሚወያይበት። ነቢዩ እኮ ዓለይሂ ሰላቱ ወሰላም ጦር እኮ የሚመድቡት እዚያ ላይ ነበር የሚመድቡት። ለገሌ ዘመቻ ዛሬ ዝግጅት እናደርጋለን፣ ገሌ 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 እዚያው ላይ ተመልምለው ስልጠና ተሰጥቷቸው ምክር ተሰጥቷቸው ከዚያ ነበር እኮ የሚነሱት። ኪታብ የሚቀራው እዚያ ነው። ወህይ ወርዶ አዲስ ወህይ ከወረደ መልእክት የሚተላለፈው ለዚያ ነው። አሁን መስጂድ ውስጥ ህፃናት እንዳይገባ ቁርአን እንትን እንዳይባል እዚህ ቁርአን እንዴት እዚህ ቁርአን ይቀራል የሚል ሰው ኮሚቴ አለ። እንዴት ይቀራል? ውጭ ነው እድር የእድር ወንበር ተፈልጎ ከጧሃራው ውጭ ነው ለቁርአን እንዲቀራ እንጂ መስጂድ ውስጥ ቁርአን ያን ይነጅሳሉ ይላሉ። አላሁ አክበር። መስጂድ መልእክቱ እኮ ሪሳላው ቁርአንን ማቅራት ነው። መስጂድ በሙሉ ያለን የቁርአን መልእክት መተላለፍ ያለበት ያ ነው። እትካፍ ይደረጋል፣ ይተኛል። መስጂድ ውስጥ አትተኙ አይባልም፣ ይተኛል። ቁማ ባቱራብ ነብዩ ሰለላሁ ዐለይሂ ወሰለም አልይን መስጂድ ውስጥ አግኝተው ምን ሆነ ነው ተነስ አቧራ ሆነ አልኩ ማለታቸው። ስለዚህ የመስጂድ መልእክት የዚህን ልዩነቶችን ያሉትን ከማፍረሱ አንድነቱን ከመገንባቱ በተጨማሪ ያቀናናል። እንዴ መቼም የሆነ ቀን ኢማሙ ይነሱና አወል ሶፍ ላይ ያለውን አጅር ይናገራሉ። ከሶላት በፊት ከአዛን በፊት የሚገባውን ሰው አጅር ይናገራሉ። እርምጃውን ሲናገሩ አላየህም እንዴ? ስተድ ወደ መስጂድ ስተድ እኮ በአንዱ እርምጃ ወንጀል ይሰረዛል፣ ደረጃ ከፍ ይላል፣ ሐሰና ይጻፍልሃል። ሶስት ነገር እያየህን ምትሄደው እኮ። አንዱ እንትን እየቆጠረ መጣና ኡስታዝ ከ200 በላይ እርምጃ ቆጠረ። አትቆጠረው አልኩት። አይ እንደው ለማወቅ ፈልጌ ምን ልትተሳሰብ ነው አልኩት። አይቀንስበት ነው ሂሳብ አለ አልኩት። እዚያ ባይሆን ነይተሃሉ ይሄንን አልኩት። አንዱ ደግሞ ምን አለ፣ እኔ ረዘም አድርጌ አልራመድም ማለት ለምን እንዲበዛል። ይሄ በጣም ሐሳብ አጀምሯል ማለት ነው። ገብቶታል ማለት ነው። አይ እንደው ሞኝ ነገር ቢመስልም ግን ገብቶታል። አጅሩ እንዲበዛለት ይጀምራል። ነብዩ ሰለላሁ ዐለይሂ ወሰለም ከመስጂድ እንቅረብ ብለው እኮ ሲጠይቋቸው በኒ ሰሊማዎች ከመስጂድ ራቅ ያሉ ናቸው እና ሲመጡ ጀማዓ ተሰግዱ ወይ አንድ ረካ አመልጧቸው ምናምን ያገኙ ቸገራቸው። መጡና ላ ሊቀይሩ ነው ቢባል ወሬ ሰሙ እንጂ መስጂድ ማጠገብ መተው መዲና መስጂድ አጠገብ ቤት ልንሰራ ነው እዚህ ፈልገው አሏቸው። በኒ ሰሊማ አሏቸው ዲያረኩም ቱክተብ ለኩም አሳሩኩም አሉ። መንደራችሁ እንዳትለቁ። ከዚህ ከቅርብ ተነስቶ የሚሰግድና የሚገባና ከታች መጥቶ ከሩቅ ቦታ መጥቶ እኩል አይደለም፣ በእርምጃ ሂሳብ። አንዱ እዚያ ሸጎሌ መስጂድ ሙታል አላህ ይርሐሙ ይሄንን ተናግሬ ሲወጣ ኡስታዝ እንደዚህ ዙሬ በመጣ ሳለኝ ቅርብ ነው ቤቱ ለመስጂዱ እና እንደዚህ ዙሬ በመጣ ሲቆጠሩኛል። ወላሂ እኔ አላውቅም ወደዚህ መስጂድ መጣ ነው እንጂ በዛ ዳቦ ገዝተህ ልትመጣ ዞርከው ይታሰብልሃል የሚል ነገር የለኝም። ሙታል አላህ ይርሐሙ ያ ረብ አጅራቸውን ያብዛላቸው። አጃይብ ነው በጣም ሼክ። ምናልባት ከዚህ ጋር ተያይዞ አሁን እንግዲህ ወንድማማችነት ያለውን ጠቀሜታ በደንብ አድርገን በሰፊው እየዳሰስን ያለ ነው። በተለይ ሰሃቦች ላይ ዘመን የነበረውን ከረሱል ጋር ያላቸውን አንስተናል። ይህንን እኹዋ የሚባለው ሊያጠፉ የሚችሉ ነገሮችስ ምንድን ናቸው? እንደው ጀዛከላሁ ኸይር ባረከላሁ ፊክ። ይሄ ነው ትልቁ ጥያቄ። ማውራት እንችላለን፣ መተግበሩን አልቻልንምና ለምን አልቻልንም? ይሄ መጠየቅ ይሄንን ጥያቄውን ብቻ አቅርቦ ለማህበረሰቡ ይህንን ሁሉ አጅር የሚያስገኝን ነገር ለምንድን ነው ያልቻልነው ብሎ እንዲያስብ ማድረግ ትልቅ ነገር ነው። እንግዲህ ትልቁ ከኢስላም መራቃችን ነው ብሎ የኢስላምን መልእክት በደንብ አለመረዳት ነው ለዚህ ችግር ያበቃን ብሎ ጠቅለል ባለ በአጭር መግለጽ ይቻላል። ግን ዝርዝር ምክንያቶች አሉ። ምሳሌ ዝርዝር ምክንያቶች በጣም እኛ ጋር እየተሰሩ ያሉ ደግሞ ልንተዋቸው የምንችለው ወንድማማችነትን ያራራቁ። አንደኛው ራስ ወዳድነት ሰፍኗል በእኛ በአዲሱ ትውልድ ላይ። ሙስሊም ነን፣ ጥምጣም ጠምጥመን ኮፍያ አድርገን ሱሪያችንን አሳጥረን ጺማችንን አስረዝመን የመስጂድ ኢማሞች ሆነን የመስጂድ ሙአዚኖች ሆነን የእስላሙ ድርጅቱን ኃላፊ ሆነን ምን ሆነን ግን ራሳችን እንወዳለን።
በምን ሼህ በምን እዚያ ቦታ ላይ እኔ ያለሁበት ቦታ ላይ እኔም ልጠቀምበት እችላለሁ ብለን የምናስበው ቦታ ላይ ሌላው እንዲመጣ ከሰጋን ራሱ የመጀመሪያ መግለጫችን መጣላት ነው፣ ማኩረፍ ነው። ለሱ ደካማ ጎን የሚሆነውን ነገር ማመቻቸት ነው። ላይኖረው እኮ ይችላል። እኛም ማናገኘው እንኳን ቢኖር ለስቅ አድርገን በተለይ የሚጠላው ሰው ከተገኘ እሱ ጋር ተባብረን ካለበት ማጥፋት ነው። በተለይ ዱንያዊ ጥቅም ዝና ላይ እንኳን ይካፈለናል ብለን የምናስበውን ሰው እንደምንም ብለን አቆሽሸን ከኛ በታች መሆኑን እንዲታወቅ አድርጎ መስራት ነገር የመጨረሻ አሁን ተስፋፍቶ ያለው እሱ ነው። ሷሐባዎች ያው አንተ ትብስ ተባብሎ ለተራ ውሃ እንኳን ለሞት አፋፍ ላይ ያሉ ሰዎች ሁላቸውም ተጎድተው ተመተው እያጣጣሩ አግኝቷቸው ምን ልርዳችሁ ሲል ውሃ አምጥልን አሉ። አምጣልን ውሃ ጠማኝ አለው። ውሃ ቀርቶ አምጥቶ ለዚህ ጠማኝ ላለው ሰው ሲሰጠው ከኔ እሱ ሊብሰው ስለሚችል ለሱ ስጠው አለው። ለሱ ሲሰጠው ለሶስተኛው ስጥ አለው። ለሶስተኛው ለአራተኛው ሲመለስ ይሄ ሙቷል። እያንዳንዳቸው ላይ ሲሄድ ሁላቸውም ውሃውን ሳይጠጡት ሞቱ ይሉናል የታሪክ ጸሐፊዎች። እኛ አሁን እንደው እንወዳለን እንኳን ካልነ ለወንድሞቻችን ጥሩ ነገር እንወዳለን ካልነ ከኛ ኋላ ከኛ ከተረፈ ከኛ በታች ሆኖ እንጂ ከኛ ቅድሚያ ይሰጠው ከኛ በፊት ይሁን እኛ ጋር እኩል ይሁን አላቅም። እኔ እንዳየሁት በዚች በ40 ምናምን ዓመቴ ነው ነፍስ ካወቅኩኝ ያየሁት። ከዚያ በላይ በደረስነት ነው የነበርኩት። ምንም አላቅም። አልሐምዱሊላህ የደረስነት ኖሮ ደግሞ ጥሩ ነበር። አንተ ትብስ እዚያ ላይ በጣም እናይ ነበር። ወደ ዱንያ ህይወት ከገባም በኋላ ግን ያየሁት ይህስ በርሱ ሙናፈሳ ለትንሽ ነገር ደግሞ ለሚያልፍ የዘንድሮ ስልጣን የዘንድሮ ጥቅም ይቆይ እንኳን አይደለም ለማይቆይ ነገር ብዙ ወንድማማችነትን የሚያቆሽሹ አንዱ ይሄ ነው። ሁለተኛው በዘር መከፋፈል፣ በቅድም ያነሳ ነው። በዘር መፈራረጅ ምንም ያጥፋ ምንም ያልማ ጥፋቱና ልማቱን ሳናይ ብቻ የኔ ብሔር ስለሆነ ብለን አጥፊውን መደገፍ፣ የኔ ብሔር ስላልሆነ ብለን ደግሞ አልሚውን መጨቆንና መጉዳት ወንድማማችነትን ያጠፋል። ቢላል እኮ ሙአዚንነት ሲመረጡ አዲስ የሰለሙ ሰዎች እኮ በጣም ከፋቸው። ሰልማል እኮ ሻሃዳ ካደረጉ በኋላ ቢላል የት አለ ብለው ነቢ ሰለላሁ ዐለይሂ ወሰለም ስጣና አዛን አድርግ ሲሉ ቢላል እንደምንም ተፍጨርጭሮ ካባ ላይ ወጥቶ አዛን ሲያደርግ ትላልቆች ሽማግሌዎች እንኳንም ይሄን እንደው ሸንቅላ ባላ ወጥቶ እዚህ ላይ ሲጮህ ሳያዩት እንኳን አባቶቻችን እስላም እኮ ተቀብለዋል። ገና ኢማኑ አልገባም። ግን እና አቡበክርና ዑመር አሉ ይሄንን አላሉም። ትዝም አይላቸውም እንጂ እነሱማ ቅድም እኮ ሰይደና ሲል ትዝ አይልም። ይሄ እስላምን ከተቀበልክ በኋላ እኮ አዲስ ኸልቅ ሆነ ነው የምትፈጠረው። እኛ ጋር ለምንድን ነው ገሌ ኢማም ሲሆን እንዲህ? አሁን እኮ ኢትዮጵያ ውስጥ አላህ ይጠብቀን እንጂ የብሔር መስጂዶች እኮ ተጀምረዋል። የለም እንደዚህ የሚባል ይሄ የስልጤዎች መስጂድ፣ ይሄ የአማሮቹ መስጂድ፣ ይሄ የኦሮሞዎቹ መስጂድ፣ ይሄ ወለኔ መስጂድ፣ ይሄ ምናምን የሚባል በብሔር በሀገርማ ሌላ ነው። አሁን እንዲህ ብሎ እስላምን ይዘህ እስላምን የሚባል ትልቅ አስተምሮት ይዘህ እንደገና ወርደህ በብሔርና በምናምን ትለያይበት። ሶስተኛው ጃሂሉ ጀህልን ነውር መሆኑን ደክመት መሆኑን ማወቁን ተወ። ድሮ ጃሂል መሻይኾቹ እርሱ ሊለያዩ ይችላሉ፣ ሊከፋፈሉ ይችላሉ። እነሱ ያውቃሉ። እኛ ሀንፊ ሻንፊ አናቅም።
ሙስሊሞች ነን ብሎ ነበር የሚቀበለው። አሁን ግን በተለይ በአካዳሚክ ትምህርት ተምሬያለሁ ብሎ መናገር እችላለሁ ብሎ የሆኑ ጥራዝ ነጠቆችንም ከዚያም ከዚህም ያመጣና ተናግሮ ማለፍ ከቻለ ዑለማ የሚመክረውን መስማት ትቷል። ጃሂሎቹ ቦታ እየያዙ የሙስሊሙን ቦታ መሪዎቹ አመራሩን ያላዋቂዎቹ እየመሩት ከመጡ ዑለማዎቹ በቃ ሰውን ባይፈልገን ነው ምንለውን ካልሰማን ምን እናደርጋለን እያሉ አንገታቸውን ይደፋሉ። አመራሩ ደግሞ ነቢ ሰለላሁ ዐለይሂ ወሰለም የቂያማ ቀን ምልክቱ የዑለማዎቹ መጥፋት ነው፣ የዕልም መጥፋት ነው። የዕልም መጥፋት ማለት ከዑለማዎች ልብ አውጥቶ ዕልም ያጠፋል ማለት አይደለም። ዑለማዎቹ ሲሞቱ የሚተካ መጥፋት ነው። ኢትዮጵያ ውስጥ አሁን ኢስላም በጣም እየተስፋፋ ነው ያለው። መስጂዶች በጣም እየበዙ ነው ያሉት። ወጣቱም ሴቱም ወንዱም ወደ ኢስላም እየመጣ ነው ያለው እየጎረፈ። ከኢስላም ውጭ ያለው ወደ ኢስላም እየመጣ አይደል ያለው። በሺህ እኮ የሚቆጠር ኢስላምን እየተቀበለ ያለበት እኮ አለ። ግን አስተማሪ መጀመሪያ ሻሃዳን ማስደረግማ ሁሉም ይችላል እኮ። እኔ አንዳንድ ጊዜ እኔ ልትሰልም ፈልጋ ነበር ሻሃዳ የሚያስደርግልኝ ፈልጌ ትላለች። አንቺ አታውቂም እንደ ሻሃዳ ይቻላል እንዲህ ኡስታዝ እንደ ሻሃዳ አንቺ የምትይውን ማስባል ነው እኮ ማናውን። አረ ኡስታዝ አንቱ አርጉ አስደርጉልኝ። አይ በቃ እኔ ሞባይሉ ላይ እንዳለሁ አንቺ አስደርጋት እስቲ ለሌላ ቀን እንዳትጠይቂኝ አስይዙልኝና እሺ አና አስይዛታለሁ መልሰሽ ግን አንቺም ታስይዛታለሽ። መርሐባ። ያው በነገራችን ላይ ሴቶቹ የመጨረሻ ወጥ ሰሪ ቡና ፊ ብቻ ብለው አርገን ስላሳደግናቸው ምንም ማድረግ አይችሉም። ዶሮ ማረድ ትችላለች የሚል ሰምታችሁ አታውቁም? እናቶች ብለዋቸው ያውቁ? የሆነ ቤት ሄደን ኧረ ሰዋተን የሚያርድልን እናታችንነት ያረጀችው ቢኖር ማን ነበር የሚያርደው? ወንድ ማረድ አለ። ይህን ያህል ጀህሉ ይህን ያህል የተስፋፋው ማህበረሰባችን ላይ እንጂ እኮ ከ1400 ዓመት በፊት በኋላ ሴት ልጅ ሻሃዳ ልታስደርግ ትችላለች ወይ ሴት ልጅ ልታርድ ትችላለች ወይ ተብሎ መጠየቅ ነበረበት ኢትዮጵያ ውስጥ። ይህን ያህል በተስፋፋበት አገር ላይ ዑለማዎቹ ሊጠፉ ይችላሉ። ዒልም ሊጠፋ ይችላል። ዒልም እንዴት ነው የሚጠፋው? ዑለማዎቹ ይሞታሉ። ዑለማዎቹ ሲሞቱ ግን መስጂዳቸው አይጠፋም። መስጂዳቸው ብዙ ተከታይ ያለ ያሰግዱት የነበረው ፈትዋ ይጠይቅ የነበረው ያቀሩት የነበረ ሰው እንዳለ እሳቸው ሙት ይላሉ። እሳቸው ጋር የሚተካ ሰው አልተተካም። ነቢ ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት እሳቸውን የሚተካ ሰው አቡበክርን አሳይተዋል። እሳቸውን የሚተካ ሰው ዑመር አለ። እሳቸውን የሚተካ ሰው አቡ ዑበይዳ አለ። እነዚህ ያሉ እነዚህ ሰው እኛ ጋር እንደዚያ ግን እየተሰራ አይደለም። ትኩም ይሆን ሰው የለም። ከዚያ በኋላ የሼክ ልጅ ከሆነ ደግሞ የሰፈሩ ሰው የሼኾቻችን ልጅ ብሎ ይመጣል። አዲስ ሼህም ካመጣ ቦታ አይኖረውም። ላላ የሼኾቹ ልጅ እያለ ሁለት ሼክ ነው የሚሆነው ሰፈሩ። እቺ የምትመጣው ደረሳ አንገቷን ደፍታ ሰውየው የሚለውን ነው። ነቢ ሰለላሁ ዐለይሂ ወሰለም ሰዎቹ ሲሞቱ اتخذ الناس رؤوسا جهالا የሼሁ ልጆች ወይም የሼሁ ዘመዶች የሼሁ ሙሪዶች የሼሁ ምናምን ተብለው ሰፈሩን ይቆጣጠራሉ። እነዚህ ሰዎች ሲቆጣጠሩ የሚጠብቃቸው ነገር አለ። ያው ሹመት ብቻ እኮ አይደለም ኃላፊነትም አለ። ከዚያ በኋላ ሼኽየው ትናንትና የሆነ ችግር ሲያጋጥማት መታ እንዲሁኝ ችግር ሲያጋጥመው መጥቶ እንዲሁኝ ብሎ የሚጠይቀው አልነበረ? ይመጣና ይጠይቀዋል። ከዚያ ቁጭ ብሎ ደግሞ ሼኾቹ ጋር አልተማረ። ቀስ በቀስ እየፈራ እንደመሰለኝ እያለ መናገር ይጀምራል። ዛሬ ተናግሮ ምንም ተቃዋሚ ከሌለ ማን ይቃወመዋል? ጃሂል አይደል ሁሉ። ሌላ ሁለተኛም ቀን ከሌለ ሶስተኛ ቀን ከሌለ ከዚያ በኋላማ በቃ መናገር ነው። ፈሱኢሉ አሉ ነቢ ሰለላሁ ዐለይሂ ወሰለም ይጠየቁና ፈአፍተው ቢገይሪ ዒልሚን ያለ እውቀት ፈትዋ ይሰጣሉ። ፈትዋ ሲሰጡ ضሉ ራሳቸው ይሳሳቱና ወአضሉ ህዝቡን ይሳሳታሉ። ይህ አሁን በጣም በዛ። ብዙ ሰዎች ሀገራችን ላይ አንቱ የተባሉ በዚያ በጨለማ ጊዜ ኢስላምን
እንዲቀጥል ያደረጉ መሻይኾች አሉ። ልጆቻቸው ላይ ለምንድን ነው ብዙ ለውጥ ያላየ ነው? ለምንድን ነው ያልተተኳቸው? አንዳንዶቹ ጀዛሁሙላህ ኸይር በቤተሰቦቻቸው ላይ ብቻ አይደለም ያተኮሩት፣ በመጣ ደረሳ ላይ ባደረጉት ትኩረት ብዙ ሀገር አድነዋል። አንዳንዱ ሼኽ ናቸው፣ እነሱ ሼኽ ነበሩ። እዚህ አካባቢ ቂራአትም ብዙም የሚቀራ የለም። በተለይ ይሄ በጫት በቡና በመውሊድ በተለያየ ነገሮች ቢዚ የሚሆን ሰው ስራውን ሳይጨርስ ነው ቢድዓ ያልቅማ። ያን ቢድዓ ሳይጨርስ ይሞታል፣ አጀሉ ይመጣል። እሱ እንደምን የሚሸፍነው የነበረው ይቀርና ሱና የሚባል ነገር ይጠፋና ሱስ ቢያንስ የተወሰነ ያውቅ ነበር። የሚቀጥለው ትውልድ ጥቅጥቅ ያለ ደንቆሮ ይመጣል። ጉልበቱን የሸሁን ጃንጥላ ይዞ ነው የሚመጣው። ማን ይችለዋል? አንድ ሼኽ የሆነ ደረሳ አብረው ያቀረ ነበር፣ ሲቀራባቸው ነበርና ሰሪሕ ነበሩ ሼኾቹ ረህመቱላሂ ዐለይሂና እንደውሳቸው ሼህ ገሌ ብዬ መናገር ስላልፈለኩ ነው። በጣም ጀግና ነበሩ። ለጃሂል ትልቅ እንትን ነበሩ እና ትንሽ ቀራርቶ አልገባውም። ደግሞ ደፋር አይደል እነ ሼህ እኔ አሁን ሂጄ ባቀራ አልችልም አላቸው። እኔ አልለው አልሰማሁም፣ ግን በጣም ማምነው ሰው ነው የነገር። ላቀራ አልችልም እነ ሼህ አላቸው። ያውቁታል እሱ በዚሁ እንዳለህ እንኳን አትችልም፣ ትንሽ ቁጣ ከጨመርክባት። አንዳንዱ በኩርፊያ በማስፈራራት ምናምን የሚሉ ይህ ኪታብ እኮ የሚያስፈራራው ሰው አይፈራ፣ ምን አይፈራ፣ ተጽፎ አልፏል። እውነትን የሚያውቁ ሰዎች ሲጠፉ፣ ጀህል ሲስፋፋ ወንድማማችነት ይባላል። ሌላው የዚህ ወንድማማችነት ትልቁ የሚያጠለሸው ትልቁ ያው ከራስ ወዳድነት ጋር ይያያዛል። አንተን ተተወህ ወንድምህ ቢታማ ስሙ ቢጠፋ ቢዘለዘል ምንም የማይገርመው ሰው በጣም በዛ። ነቢዩ ዓለይሂ ሰላቱ ወሰላም ከሙስሊሙ ሕቁቆች መካከል አንዱ በሌለበት ወንድሙ ሲታማ መከላከል ነው። እኔ እንደው ሲታማ አይደለም ሲያማ ራሱ እሱን እንዳያማ ማድረግ እኮ ኢስላም ሐቁ ነው ብለው ነው የሚያስተምረዋል። እንሱር አኻከ ዛሊመን አው መዝሉመን፣ አደራህ ወንድምህን ዝም ብለህ እንዳታየው፣ ሲበድልም ሲበደልም ደግፈው። ሰሃባዎቹ ገርማቸው ጉድ ነው። አንዳንድ ጊዜ ቋንቋው ራጭ ያለ ቋንቋ ይመጣል አይደል? ሲበደልስ እሺ እከላከልለታለሁ፣ እንዳይመታኝ ተከላከልኩኝ፣ ጋሻ እየሆንኩኝ። ሲበድል ደግሞ አብሬ እጁን ለያዝለት እና ላስመታው ማለት ነው ማለታቸው እኮ ነው አይደል? እኔማ የሐዲስ የሰማሁ ቀን አይ ሲበድል መከልከል ማለት እንዳይበድል ማገድ ነው፣ ወንጀሉን እንዳይሰራ ጥፋቱን እንዳያደርግ። ስለዚህ ወንድሙን ሲያማ ኧረ እባክህ ወንድሜን ተው፣ ኧረ ወንድማችን ነው ይሄ ሰውዬ አርጎት እኮ ነው። አንዳንዱ ደግሞ ምን እንደሚያማህ ታውቃለህ? መቼም ጀህል እኮ መከራ እኮ ነው። ጀህል አገር ያጠፋል እኮ። ጃሂሉ ሊያማ ሲጀምር እኔ እኮ ፊት ለፊቱ ልለው የምችለውን ነው የምናገረው ይላል። እሱ እስከሆነ ንገረን። ለፊት ለፊቱ መናገር የሚችለው ነገር ሁሉ ሐሜት የማይባል ይመስላል። ሌላው ደግሞ ይመጣና ፋሽ እንዴ ለመቷል ደግሞ እኔ እኮ ያረገውን ነው የማወራው፣ ያላረገ አንድ ነገር አልጨመርኩበትም። ያረገው ነቢ ሰለላሁ ዐለይሂ ወሰለም እኮ ይህንኑ እዚያው ሐዲሳቸው እኮ አስተምረዋል ባሉበት። ሐሜት ምንድን ነው? መልጊባ ብለው ጠየቁ። ሐሜት ምንድን ነው ታውቃላችሁ ይባሉ። ሐሜት ማለት ዚክሩከ አኻከ ቢማ የክራህ። ታዲያ የማይወደው ወንድምህን በማይፈልገው ነገር ስሙን ማንሳት ነው ሲሉት፣ ሰርቶት ቢሆንስ ያ ረሱላህ፣ የሆነውም ቢሆንስ ያ ሰው የሆነው ከሆነ ነው ሐሜት የሚባለው። የሌለበትማ ከጫንክበት ደግሞ ቡህታን ነው የሚባለው። እሱማ እኔ ይህ ሐሜት ላይ ያለ ስነ ምግባራችን ትንሽ ዘብ የለቀቀ ይመስለኛል። እንኳን ለሌላ መከላከል አይደለም ራሳችን መቆጠብ አልቻለም። የአላህን ቁርአን የሚቃረን ጉዳይ ላይ ወንድሞቹ ሲገቡ ተካያቸው ፈአሪድ አንሁም ነው።
ትተውጣ ማስቆም አልቻልክም ተውና ውጣ ነው የሚለው ወኢማ ينسينك الشيطان فلا تقعد بعد الذكرى مع القوم الظالمين ረስተህ ሰዎች ሐሜት ውስጥ ገብተው ብዙ ቦታ ደርሰው ትዝ ቢልህ ብድግ ብለህ ሂድ ጉዳዩ የሚመለከት ቢሆን ሲጨርሱ ስለዚያ ጉዳይ ተመለስ አንተ አለበለዚያ እኮ አብረህ ነህ ማለት ነው እኮ አንዳንዱ እኔ አይመለከተኝም ብሎ ያደመጠ ያጣጣመ በጣም ጉዳዩ ደስ የሚል ነገር ከመጣ እኮ እኔም እኮ እንደው የነው እንጂ እያለ ይለማመዳል ወንድምህ እንዴት ታመዋለህ ለአንድ ዓላማ ያልክ ሱቢ አወል ሶፍ ሄዳችሁ በር የምትከፍቱት ወንድማማቾች እንዴት ታመ እንግዲህ እኮ በአሜት ከቀረ ነው ከዚያ በላይማ ደግሞ በቡድን ከመጣ ከተከፋፈለ በቲፎዙ የተከፋፈለውማ እኮ እንዴት አርገን ይሄን ሰውዬ እንዴት እናጥቃው እንዴት እንጉዳው እንዴት ስሙን እናጥፋ እንዴት እናዋርደው እንዴት ከአካባቢያችን እናጥፋው የሆነ ቦታ ቤት ገዝቶ ማህበር ነበር አዲስ አበባ እኮ ነው ማህበር ላይ ገብቶ ቦታ ገዝቶ ይኖራል በኋላ በመንሃጅ ተለያዩዋል ይሄ አዲስ የተወለደው መንሃጅ አለ አይደለ በየመንደሩ ህዝቡን እየሸነሸነው ያለው እና እዚያው ያሉት ሰዎች አብዛኞቹ ወደ አንዱ ሼኽ ወገኑና የአንዱ ሼኽ ቲፎዞ ሆኖ ይሄኛው ወሬውን አልሰማም ቦታውን አብረው ነው የገዙት እነሱ ሰሩ እሱም አንዳንድ ጊዜ እየመጣ ሞካክሩ ከፍ ማለት ሲጀምር ሰው ሰላም ማለት ተውኛል ምን አርጌ ነው ምን ነው ጎበዝ እንዴት ነው ሲል ይሰበሰባሉ ስብሰባውን ይነግሩኝም ምናምን አለቀ በኋላ ምንድነው ሲል አንዱ ጅል አንተ እኮ በቃ በድሮ በተቀመጥክበት ነው ያለው እና እናንተስ ወደዳችሁ ስለኛም ብዙ ሼኽ ለዋወጥን እኮ ነው አው ደነገጥኳል አልወይም በዚህ የተነሳ ነው ይሳስበው አው ሰላም አለይኩም ሰላም ብለው ሚተውኝ ሁሉ አሏል ወአለይኩም ሰላም ማለት ኩፍርቱ ነው ባላ ምን ላርግ ብዬ በጣም ጨነቀኝ እንደዚህ ሆኜ ልገባው ምስቲ ልሸጠው ነው ስላት አልহামዱሊላህ አለችኛል ምን ነው ወዚህ አካባቢ የገቡት እኮ እሷ ለካን ሰምታለች አለ እንዴት እንደዚህ እሺ ልሽጥ ብዬ ተነሳ ቀንሽ እንዲሸጥ ወርዶ እንዲሸጥ በጣም ሊጎዳኝ በሚችል እንዴ ሰው እኮ ገፋፍተህ እንዲሸጥ እንኳን ማድረግ እንኳን ነገር ነው ገዝተህ ታስለቅቃለህ እያለኛል ከዛ ነገረኝ ለኔ እንዳትሸጥ አልኩት አልችልም ኡስታዝ እኔ እሱ ብቻ ነው ያለ አትሸጥ ግድልህ ከዛ ሌላ ሰው ገዛለሁ ምናምን ቦታ ምናምን ሲወራ ግዛ እንዲህ ያለ ቦታ አለ እሱ ሊኖርበት አይደለም ይሄ ማስቀመጫ የሚገዙ ሰዎች አሉ እንደዚህ ነው ያዋጣል በጣም ነው ያዋጣው ሄዶ አያውቅም ምናምን ሽጦ ለውጦ ማህበሩ ላይ ሄዶ ሲመጣ ይሄኛው ሰውዬ ሊጋፉት የማይችል ስሙ ያለው ብዙ እንትን ያለው ምናምን ሄዶ ምናምን ሊያወሩ ሲፈልጉ አይ ጨርስ ሰምቻለሁ ስማችሁን ታሪካችሁ ዝም ብላችሁ ለውጡልኝ ስሙን አዙሩ ችግር የለውም አብሽሩ አላቸው ዛውጦ ሰውዬው ሰላም ሆነ አሁን ጀዛሁሙላህ ኸይር እነዚያ ወንድሞቹ ግን ታርመው ተስተካክለው በጣም አፉታ ጠይቀውት የ3 ዓመት ረመዳን ላይ ይመስለኛል ይሄ እንግዲህ ምጣችን ይሰማ ከመሰራቱ በፊት ነው የነገረን አሁን ግን 3 ዓመት በፊት ግን መተው ወንድሞቹ ይቅርታ ጠይቀውት والله የሞተ ሰው ቢኖርስ እዚህ ማለት ወንድማማችነትን ይሄ በቡድን በቲፎዞ በመዛሐብ በመናምን ከለየኸው ትቀንሳለህ በጣም ትደቃለህ ተመነምናለህ ጉልበት ታጣለህ ለዚህ ነው አላህ Subhanahu Wa Ta'ala ተፈረቁ فتفشሉ وتذهب ريحكم አትከፋፈሉ አትበታተኑ ከተለያያችሁ ትደክማላችሁ ጉልበት ታጣላችሁ ተذهب ነው እኮ የሚለው ታስወግዳላችሁ አይደለም ጉልበቱ ይጠፋል ልክ እንደ ዘመናችን ማለት ነው ስለዚህ የነዚህ የአንድነትን የወንድማማችነትን ጉድፍ የሚያጠፋው ብዙ ነገር አለ በዋነኝነት ግን እነዚህ ከተወገዱ እነዚህን መጠንቀቅ ከቻልን አላህ Subhanahu Wa Ta'ala ወንድማማችነትን ሊያፈፋል ኢንሻአላህ ሼክ እንትን ወንድማማችነትን ከሚያጠለሹ ነገሮች ውስጥ በደንብ አሁንም ከሚጠቀሱ ነገሮች ከጠቀሳችኋቸው ውስጥ አንድ ነገር ይሰበስባቸዋል ብዬ አስባለሁ ያ ነገር ግን ያለ አግባቡ
ቦታው ላይ ሲውል ችግር ይፈጠራል እና የተባሉት የተጠቀሱት ራስ ወዳድነት ይሄ ምቀኝነቱ ምኑም ይመጣል። ያ ነገር ልዩነት ነው መነሻው የሚሆነው። ስለዚህ ሰዎች መለያየት የሰዋዊ ባህሪያችን ነው። ነገር ግን ልዩነቶቹ እንዳላችሁት ቅድም የሆነ ምንድነው ይሄ ጎጠኝነት ካለው የሆነ መስመር የሚስት ነገር ካለው ችግር ይፈጠራል በመሐከሉ በሙስሊሙ መሐከልም ቅድም ያላችሁት ይሄ መበታተኑ ይመጣና የኛ ኃይላችን ይቀንሳል። መበታተኑ ኃይላችን እንድናጣ ያደርገናል። ስለዚህ ልዩነት ግን አሁን ልዩነት ላይ ትንሽ ቆም ብለን እናውራና በረሱል ሰለላሁ ዐለይሂ ወሰለም ዘመን ልዩነቶች ነበሩ ወይስ አልነበሩም ብለን ብንመለከታቸው። መጀመሪያ ልዩነት ትርጉም መሰጠት ይፈልጋል። በርግጥ ልዩነት ማለት ያለ የሚቀጥል የማይቀር ነው። መለያየት ግን ቦድነህ ቲፎዞ ይዘህ መቀጠል ማለት ነው። ይሄ ነው የተወገዘው። ልዩነት ማን እናንተ እኮ የአንድ አባትና የአንድ እናት ልጆች ነን ብለን የአደምና የሐዋ ያለ ነው አይደል? እኔ እኮ ያንተ ኮፒ አይደለሁም። ይሄ ልዩነት ነው። እንዲሁም ተአምር እኮ ነው። ተአምር ነው ልዩነት። የኔ ካንተ ጋር አለመመሳሰል፣ የኔ ከልጅ ጋር አለመመሳሰል፣ የኔና ሚስቴ አለመመሳሰላችን፣ በተለያየ መፈጠራችን የአላህን ተአምርነት የአላህ አኸላለቁን ተአምሩን የሚያሳይ ነው። እክትላፉ አልሲነቲኩም ወአልዋኒኩም ነው የሚለው። መለያየት ግን የሚመጣው የሆኑ ሰዎች የሉም እንጂ ኮፒ ሰዎች ቢኖሩ እነዚህ ኮፒ ሰዎች አንዱ ይሄ ነው ሐላል እኛው ይሄ ነው ሐራም ቢል ተለያዩ ይባላሉ። ግን ተለያዩ ብለን ምን ሄደው እስከመቼ ድረስ ነው? አንዱ የሌላውን ምንም ምክንያት ሳይሰጥ ያለኔ ላሳር ብሎ ሐቅ የኔ ብቻ ነው ብሎ ካየ ነው። አንዱ ሐላል አንዱ ሐራም መባባል ሐታ አንዱ ሽርክ ነው አንዱ ዋይ ሽርክ አይደለም መባባልም ሊኖር እንደሚችል ነግረናል። እስላም ሲያስተምረን አዋቂዎችና የማያውቁ ሰዎች እኩል አይደሉም ብሎናል። እኩል አይደሉም ማለት እኮ አዋቂዎች ይበልጣሉ ብሎ ማለፍ አይደለም። የማያውቁ ሰዎችም ሊሳሳቱ እንደሚችሉ ታይቶ አዋቂዎች ያንን ቦታ መሸፈን መቻል አለባቸው ማለት እኮ። ስለዚህ የመለያየት ነገር እስከ መከፋፈል እስከ ቲፎዞ እንዲሆኑ እስከ ጎራ ከፍለው እስከሚዋጉ ድረስ ሊያደርሳቸው የሚችል ነገር በእስላም ታይቶ አያውቅም። ቁርአን ነግሮ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን በሷሃባዎች መካከል ኺላፎች ተፈጥረዋል። ኺላፎቹ ቅድም እንዳነሳኋቸው ያለል አንሳር ያለል ሙሃጂሪን ተብሎ በጊዜያዊ ዝም ብሎ በአዲስ በተነሳ ነገር ሊፈጣበጡ ይችላሉ። በሌላ ጊዜ እንዲያው ኺላፉ ዒልሚ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አንድ ትእዛዝ ሰጡ፣ ሷሃባዎቹ የተለያየ ትርጉም ሰጡት። የኸይበር ዘመቻ ሲመለሱ በኒ ቁረይዛዎች ጋር እንጂ ሶላት እንዳሰግዱ የዐስርን ሶላት እንዳትሰግዱ የዐስር ሶላት እንዳይሰግድ በቃ ብሎ ተነስቶ ሁሉም መንገድ ጀመረ። ሩቅ ስለሆነ መንገዱ ሳያልቅ አስሩ ፀሐይ ልትገባ ማንም አጠብቅም። አስር ልትገባ አዘቀዘቀች። ጎበዝ ምን እናድርግ? ግማሹ ምን ልታደርግ ሶላት አንተ የሚባል ሶላተኛ እንዴት እንዴ ነብይ እዚያ እንጂ እንዳሰግዱ አላሉም እንዴ አለ ብለዋል አይደል? አረ ጎበዝ ባካችሁ ረጋ ብሉ እንዳንሰብበት አሳልፉ ማለት ነው እንዴ ታዲያ? ቸኩሉ፣ ፍጠኑ፣ ትኩረት ስጡት ለማለት ነው እንጂ እንዴት እንደ ሶላት አለ ሙእሚኒን ኪታብን መውቁት አይደል እንዴ? ቢሆንም ይሄንኑ ያስተማሩህ ማን ናቸው? ነብዩ ሳዳሳቸው አይደሉ? እዚህ እንጂ አስር እዚህ እንዳሰግዱ አላሉ? ተታሄደ አንዳንዱማ የሚለው ምን ተታጋለ መግሪብ ደረሰ መግሪብን ሰገደ አሉ። አስር አልሰገደም። አስር ግን እዚያ ነው። እንደዚህ ነው አላህ ኢህቲማሉ ሲያመጡት። እኔም በሆን እንደዚህ ማድረግ ይመስለኛል። እኔ ብኖር በዚያ ቀን ትእዛዙ ስላለበት እንዴ እኔ ከነብዩ የበለጥኩ እኔ ምን ማን ነኝ እኔ? ሰግደው መጡ። ሁሎችንም ምን አሉ? አንዱንም በአንዱ አልወቀሱም ነብዩ ሰለላሁ ዐለይሂ ወሰለም። ዑመርና አማር ይሁን አገር ሄደው ነበር። ውሃ አጡ። ተየሙም ሊያደርግ ፈለጉ። አማር ጀናባውን ኳሉ። ስለዚህ
ተመረግቱ ከማ ተመረጉ ዳበቱ አሉ። አህያ እንደምትንከባለል አፈር ላይ ተንከባለሉ። ወደ አረኩ ለነሳስ መታጠባቸው ነው ተየሙ ማረጋቸው። የትጥበቱ ተየሙ ውሃው መድረስ ያለበት ቦታ ላይ መድረስ አለበት ማለት ነው። እኔ አሁን ምኸይለው አንዳንድ ጊዜ ጆሮአቸውንም በአፈር እንደዚህ ያረጉ ምናምን አይናቸው ከዚያ ሲመጡ ተነገራቸው ነብዩ ሰለላሁ ዐለይሂ ወሰለም። አረ እንዴት አረካሉ? ተመረቅቱ ከማ ተመረቁ ዳብ አላቸው። አማር የሚበቃ እኮ አንድ ጊዜ እንደዚህ ታደርግና ከእኮ ይሄ ነው ምን ሆንክ? እና የዚህ የልዩነቱ የዕልሙ ልዩነት ያለማወቅ ልዩነት ከሆነ እውነቱን ሲያውቅ የመመለስ እድል ያለው ልዩነት አይደለም፣ ወርቅ ነው እሱ። በሶሃቦችም መካከል የነበረው ይገኛል፣ ዑለማዎች መካከልም ይገኛል። ይሄ ሐነፊያ፣ ሻፊዕያ፣ ማሊክያ፣ ሐንበልያ የምትለው ቡኻሪና ሙስሊም የነቢን ሐዲስ ለማውራት እኮ ሸርጥ ሲያስቀምጡ ተለያይተዋል። ለሁሉም የነቢ ሰለላሁ ዐለይሂ ወሰለም ሐዲስ እንዴት እንስማው ነው? ቡኻሪ የሆነ ሸርጥ አስቀመጡ፣ ሙስሊም የእሳቸው ደረሳ ናቸው። ሸኾቹ ትንሽ አክብደዋልና እንደው በጊዜው አንድ ላይ በአንድ ዘመን ነበሩ ከተባለ ተገናኝተዋል ባይባልም ብንቀበለው ይሻላል። አረ አሉ ቡኻሪ አላረገውም ለሆዷ ያኛውን እሳቸው ያልተገናኙ የሚሉበትን ነገር በተለይ ሶሒሐቸው ላይ አላነሱም። ይሄኛው ተቀበሉ። ሁለታቸውም ዲንን እየከደሙ ነው ያሉት። ከኋላ የመጡ ዑለማዎች ይሄ ነው ማስረጃው የሚደግፈው፣ ይሄ ነው ማስረጃው፣ ትግል አለው። አንድ አይነት ሰው ይሆናልማ ተብሎ አይታሰብም። ስለዚህ ልዩነት በእውቀት በእስላማዊ እውቀት ከተመራ ያው ልዩነት እንደ ልዩነት አይታይም። ይሄ ለኡማው ትልቅ መፍትሄ ነው። እንዲሁም ትምህርትም ይሰጣል፣ ይጠቅማል። ሰዎች እኔ ያልኩት ብቻ ነው ተቀባይነት ያለው ያለ ሰው እኮ በቃ አንዱ ያለውን ሁሉም ሲቀበል ምንም ነገር አማራጭ ሳይኖር ሊቀጥል ነው። እውቀቱም አይዳብርም። ግን ከዚህ ሐዲስ ገሌ ያልተማረውን እኔ ደግሞ ይሄን እማራለሁ ብሎ አንዱ ከዚያ ሐዲስ ሊማር የሚችለውን ነገር ማውጣት መቻል ለሰው ነፃነት ሰጥተው የበለጠ ትምህርት እንዲያመጣ ከቁርአን አያው ከሐዲሱ ከሰለፎቹ አባባል የበለጠ እየተማረ ሊመጣ ያችለዋል እንጂ አይከለክልም። ልዩነትን ግን የጠብ መነሻ የጥቅም ማስከበሪያ አርገህ የምታየው ከሆነ ከባድ ነው። እኛ ሀገር ድሮ የሚባል ነገር ምን ነበር? ብዙ ዒልም አልተስፋፋም ነበር ይባላል። እና የሆነ ሰፈር አላቅም ምን ቦታ እንደሆነ ወሬ ይሁን ምናምን አላቅም። አልሙሂም ሼኽ አመዎች የሚባሉ ነበሩ አሉ። ሼኽ አመዎች ማለት አመ ብቻ ይቀሩ እስከ አመ ድረስ ቁርአን ይቀራል። አሁን አለ እኮ እስከ አመ ድረስ ብቻ የቀራበት ያለ ምንም የሌለ 1 2 3 ደረሶች እነሱንም አመ ድረስ አቀርተን ረመዳን አሰግዱ ብለን የላክንበት ሀገር አለ። አንዳንዱ ሼኽ አመ ስንል ይስቃል። እንዴ ሼኽ የለም እዚህ? አዎ ሼኽ የለም። ሁሉ ሀረር መሰለህ እንዴ? እናወራው እኮ ስለ ኢትዮጵያ ነው። ሼኽ አመ እያሰገዱ የመሩ ባሉበት ሀገር ላይ ሼኽ ተባረክ መጡ። አንድ ጁዝ ቀጥለዋል። ከፍ ያሉ ናቸው። ሼኽ አመ ግን ከፋቸው። የተሻለ መጡ። እሳቸው ቦታ ይዘው ጠበቁ። አመቻችተው ሰላት እንደሚሰገድ አሳይተው ሼኽ ተባረክ መጥተው በተመቻቸው ቦታ ላይ ሼኽ ሊሆኑ ነው። እንዲህ ያሉ ነገሮች ሊኖሩ ይችላሉ። ሼኽ አመ ባያቅ የሆኑ ነገር ተባረክ እስከሚቀራ ድረስ ዒልሙን የጨመረ ሰው ሻል ብሎ እንደሚመጣ እኮ ይታወቃል አይደል? በቃ ወንድማማችነት ውስጥ ካለ ድረስ የዒልም መበላለጡ አንዱ የማውቀውን ሌላው ማወቁ ምንም ልዩነት የለውም። እንዲያውም እየተጨማመሩ እያደጉ እየዳበሩ የሚሄዱበት ነው። እሺ እስማኤል፣ በጣም ጥሩ ቆይታ እያደረግን ነው እስካሁን አልሐምዱሊላህ። አሁን ደግሞ እስኪ ትንሽ ተመልካቾችም ያፍታ እንደ መዝናኛም እንዲሆናቸው በዛውም ደግሞ ቁም ነገር እንዲወስዱባት አጠር ያለች የ60 ሰከንድ ጥያቄዎችን ለሼኻችን አዘጋጅተናል። ሼኽ ዝግጁ ነሽ ማለት ነው? አዎ፣ ሰርፕራይዝ የሆነች ነች። ተመልካቾች ጭራሽ አያውቁትም። ሼኻችን ይህን ጥያቄ በአንድ ደቂቃ ብቻ ማለቅ ያለበት በአንድ ደቂቃ እንግዲህ አብራርተው ምንም ይበሉት። እኔ በአንድ ደቂቃ ሳልጨርስ ራሱ ቀር የሚቀጣው መቀጫ ባቅ አብሬ የመመለስ መቀጫው የሚቀንስ ከሆነ እስኪ የለም መቀጫ የለም። በዚሁም አጋጣሚ እንደውም ተመልካቾችም ይመልሱታ። እዛ ባላችሁበት እናንተ ሞክሩላችሁበት መመለስ ትችላላችሁ። እሺ ሼኽ
ኑረዲን ዘንኪ ወይስ ሰላሐዲን አልአዩቢ? ሰላሐዲን አዩቢ ምንም ኺላፍ ሸካለ ሲራን በመትን ደረጃ መቅራት ወይስ በንባብ መብቃቃት? ላ በመትን አድርጎ ከነ ማብራሪያው ከሸኾች መውሰድ ያስፈልጋል። እሱ ማብራሪያዎች አልተጻፉም፣ መትኑ ላይ ሁሉ አልወረደም። በልዩነቶች ላይ የጋራ ምክክር ማድረግ ወይስ ዝምታ? ዝምታ እኮ የድካሞች መሳሪያ። ሙስሊም ይመካከራል፣ ችግሩን ይፈታል፣ ይጨርሳል። በህብረት መስራት ወይስ በጋራ በግል መስራት? ግለኝነት በህብረት በጋራ እኮ የሚሰራ ስራ የለም በኢስላም። ጀማዓ ይሰግዳል። ይህዲና ብለን ስናስተምር ይህን ይመስላል። አንድ ደቂቃችንም ሳይሞላ ነው ማሻአላህ በደንብ በሚገባ መልሰውልናል። ተመልካቾች እናንተም በደንብ እየመለሳችሁት እንደነበር ተስፋ እናደርጋለን። ወደ ጨዋታችን እንመለስ። መርሐባ ሼክ፣ በጣም የሚጣፍጥ ጨዋታ ነው ያዝነው። አሁን ለኡማም ደግሞ በጣም የሚጠቅም ነገር ነው። እንግዲህ ኢንሻአላህ ዋናው ተግባር ነው። ቅድም ብላችኋል፣ ሁሉም ባሉበት እዛው ይህን ወደ ተግባር ለማውረድ ይሞክራል ብለን እንጠብቃለን። ከዚሁ ጋር ተያይዞ ምናልባት ከልዩነት ጋር የልዩነት ዋናው መጀመሪያው ብለን ወይ ደግሞ የምንይዘው የሀሳብ ልዩነት ነው። የሀሳብ ልዩነቶችና አንድ ከሸራገት እያሉ ሲሆኑ የሚፈቱ ናቸው ብለን ነበር ቅድም። አሁን ላይ ግን ወዳለንበት ዋቂዕ ስንመጣ አንድ ሼክ ያሉ ነገር ነበረ አስታወሰኝ። እሱ ምንድን ነው አሁን ላይ እኮ ለእስልምና የሚጣራ ሰው እየጠፋ መጥቷል አሉ። እንዴ ሼክ ለምንድን ነው ታዲያ የሚጣራ ስል ለግሩፑ ነው አሉ። እሱ ራሱ የሚያምንበት አለ፣ ራሱ የሚደግፈው አለ። ለዛ ብቻ ነው የሚጣራው ነው ወደዚህ ወደ ግሩፑ ነው እንጂ ሌላ ነገር አይደለም አሉ። እና ይሄስ እንዴት ነው አገራችን ላይ አሁን ካለው ስታተስ አንጻር ስናይ መፍትሄውስ ምንድን ነው? ግራ መንገድ የሚለው እንዳሰስ ብታደርጉልን። እኔ ከሸሁ ጋራ ከመከሩት ሰው ጋራ ብዙ ምግባባባቸው ነጥቦች አሉ። እንዲሁ የኢስላም ስም ቁርአን ሐዲስ አንስተን ልናወራ እንችል ይሆናል። ግን አቅጣጫችን ሸብ እያስያዝን የምንሄደው እኛ የምንደግፈውን ሐሳብ እንዲሆን እነሱ ምንም ማንም ጋር የማያገናኝ ቢሆን እንኳን የኛን አካባቢ የኔን አካሄድ እንዲደግፍ የሚያደርግ አዝማሚያ ይመጣል። ይሄ ማስረጃው መስሎኝ ካደረኩት ምንም ችግር የለውም። ግን አንዳንድ ጊዜ ማስረጃው አንተ ያለህበትን ኸልፎ ሐዲሱን አግኝተህ ወይ ሰውየው አንተ እንደተሳሳትክ የሚያሳይ ቁልጭ አድርጎ እያወራህ አይ ቢሆንም ብለህ ተመልሰህ ለሱ ለመከላከል ያ ኢማሙ የከለከለውን ሸሁ የከለከለውን ነገር ትክክል አይደለም ብሎ ለማውራት የሚደረደሩ የመሰለኝ ያሉ ባልታዎች የግለሰብ ሐሳቦች መደርደር የበለጠ ወንጀሉን ያብሰው። ይሄ እኮ እኛ ጋር ብቻ አይደለም የተጀመረው። በነገራችን አንዳንድ ጊዜ እኮ የተጻፉ መጽሐፍቶች ላይ ሁሉ ታገኟቸዋላችሁ። ለምሳሌ እኔ ፊቂ ኪታቦች ላይ ነው ብዙ የቆየሁት። ሌላ ብዙ ኪታብ ፊቂሁም ላይ ብዙ የለኝም፣ ግን እንዲያው ከሞላ ጎደል ማስታወሰው እሱ ላይ ነው። ፉቅሃዎቹ ዋና መሪዎቹ መቼስ ወርቅ ናቸው። ኺላፍ ላይ ያላቸውን ሁሉ ሐሳብ ስንሰማ በጣም የሚያስደስት ሐሳብ እና አቡ ሐኒፋ አደራችሁ ትልቁን ተማሪያቸውን አደራ የምለውን ሁሉ ይዘህ እሱ አቋሙ እንዲህ ነበር እያልክ እንዳትቀጥል። ዛሬ የሆነ ነገር ተናግሬ ነገ ሐቅ ካገኘው የታላችሁ ትናንት የነገርኳችሁ እያልኩ ማዳረስ አልችልም። أنا በጣም የሚገርም ነገር አይደል? فإني أقول القول اليوم وأرجع عنه غدا። ዛሬ የሆነ ነገር ተናግሬ ነገ ልመለስ እችላለሁ። ኢማሙ ሻፊዒ ደግሞ ይሄ አቡ ሐኒፋ ናቸው። ኢማሙ ሻፊዒም ኢማሙ ማሊክም አሕመድ ብኑ ሐንበልም ሐዲስ ሶሒህ ሆኖ ካገኛችሁ እና ሻፊዒ እንዲህ ብሏል ብሎ የሚመጣ ሰው ማሊክ እንዲህ ብሏል ብሎ ተቃራኒ ይዞ የሚመጣ ሰው ወሩሩና ጣሉ። ሐዲሱ እኔ ባልናገረውም ባላስተምረውም በኪታቤ ላይ ባልጽፈውም ኢዛ ሰሐ አልሐዲሱ ፈሁወ መዝሀቢ። እንግዲህ እነገሌ ያዙት የሚባል አትውሰድ አሉ አሕመድ ብን ሐንበል። እነሱ ከወሰዱበት አትወስድም እንዴ? ቁርአን አይደል የወሰዱት? ከቁርአን አይደል ከሐዲስ አይደል የወሰዱት እንዴ? ይሄም በጣም ትልቅ አስተምሮት ነው። ታዲያ ሰው ሐነፊ ሻፊዒ ሐንበሊ ለምን አለ? ምን ያርግ ታዲያ? በሰፈሩ ያገኘ ሐነፊን ኪታብ ነው እሱም ቀረ፣ በሱ ሶላቱን እየሰገደ ነው። ከዚህ የበለጠ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ።
አገሩ ላይ ሻፊዒያ ነው መዝሐቡ የተስፋፋው እዚህ ያስተማሩበት ቦታ ነው እንደዚህ ይሆናል። እኔ በጣም የማዝነው አንዳንድ በእነዚህ በመዝሐቦች ውስጥ ራሱ የጻፉ ሰዎች አሉ። ምን ብለው የአቡ ሐኒፋን መዝሐብ ለማጥላላት አቡ ሐኒፋ ላይ የተወራ ሐዲስ አለ ተብሎ በኢማሙ ሻፊዒ ላይ የተወራ የነቢ ሐዲስ አለ ተብሎ የሚነገር ሐዲስ አየህ፣ ይህን ጽፎ ያሳተማል ገንዘብ አውጥቶ። ጅሎቹ አሁን ብቻ አይደለም ድሮም ነበሩ፣ ግን ጉልህ አልነበሩም። ዘንድሮ ይሄ እንትኑ ካሜራው ጅሉን ሁሉ ይፋ ወጣና አጋለጠ። አንዱ ስለ አቡ ሐኒፋ ማን ነው ስለ ሻፊዒ ሲናገር እኔ የሐነፊ ኪታብ ውስጥ ነው ያየሁት። ለኡመቶች ከኢብሊስ የባሰ ተንኮለኛ ሰው ይፈጠራል፣ አሸዱ ምን ኢብሊስ፣ ስሙ ሙሐመድ ብኑ ኢድሪስ የሚባል። የሙሐመድ ብኑ ኢድሪስ የሚባል ስንት ህዝብ ሊኖር ነው? እኔ እኮ እሳቸው አሉ የሚያሳዘኑኝ። መሐመድ ኢድሪስ የተባለ ህዝብ ሁሉ ሚስኪን ጋቢ እንዴት እንደሚያጣፋ የማያውቅ ሁሉ አሸዱ ምን ኢብሊስ እየተባለ መከራ ላይ የራሳቸውን ሀሳብ ውስጥ ላይ መጽሐፍ በመካተት ማለት መጽሐፍ ላይ ይሄ በመዝሐብ እኮ ነው በፉቃሃዎች ዘንድ። በጦሪቃዎችማ ከመጣህ ቲጃንያው ቃድርያውን እንዴት እንዳለው ሻዚልያው ሰማንያውን እንዴት እንደሚለው ስታይ በጣም ታዝናለህ። ግን የሚገርመው ብዙ ፉቃሃዎቹ ጋር ያለው ተዓሱብ አንዳንዶቹ እንዲህ ይጽፉና ተቀባይነት አያገኙም። እየተጣለ መጥቶ ሰው በጣም ጥሩ እየሄደ ነው ያለው። አሁን ደግሞ በቅርብ ጊዜው በሽታ ደግሞ በተለይ ኢትዮጵያ ላይ ያየሁት፣ ሌላም ሉብናን አካባቢ እነዚህ እዚያ ሶሪያም አካባቢ በተለይ አሁን እንግዲህ ሱናው ሲመለስ ከተረጋጋ ነው እንጂ ይሄ ኮሚኒስቱ በወረረው አይሁዲው እጁን ባስገባበት ሉብናን እኮ የአይሁዲ መጫወቻ ነው። በቃ እኮ መርዋኒ ነው የመዛብ አይነት ነው ያለው። እነሱ አካባቢ ላይ ያሉት አረበኛ የሚናገሩት አሊሞች ይመስሏቸዋል ሰዎች። የሆነ ሹብሃ ይዘው ሲናገሩ አሊም የትኛው ነው አሊሙ? ኢልም ዝም ብሎ ነው እንዴ? ቁርአን እኮ ሐዲስ፣ አንተ ቁርአንና ሐዲስን እኮ መቅራትና ማስቀራት እኮ ተሰጦ ይፈልጋል እኮ፣ አቅም ይፈልጋል እኮ፣ ወህዩን ማክበር እኮ ያስፈልጋል። እኛ ጋር እኮ የዚህ የሉብናኑ አይሁዶች መተው እነ ሀጋይ መተው ለኢትዮጵያ መንግስት ለዚህ ለኢህአዴግ መንግስት መፍትሄው ከሉብናን የምታመጡት ነው ብለው ከመከሩ በኋላ መጥቶ የነበረው እኮ አመለካከት እንዴ እስካሁን ድረስ አንዳንድ ጊዜ እኮ ዩቲዩብ ላይ እናያለን። አይታችኋል? አሁን በቅርቡ አሻንጉሊት ነው የሚያመልኩት ሰዎቹ። አሻንጉሊት ነው እናመልከው። ኬፍ አንድ ሙስሊም የተዓሱብ ካልሆነ ሰለሙ ለምን ትላላችሁ? መች ሰለሙ? ከኩፍር ወደ ኩፍር ነው ሻሃዳ አድርገው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ስለዚህ ሼክ አሁን እዚህም ጋር እኮ የምናየው ትልቁ የልዩነት ጠላት ተዓሱብ ነው። ተዓሱብ ሰውየው ካለበት ለሐሳብህ የምትከላከል ለሐሳብህ የምትሞት ከሆን ለሐቅ ለምን አታደርገው? እኔ እዚህ ላይ የሻፊዒን ሐሳብ ነው ረስቸው ነው እሱን ላነሳ ነበር። ሻፊዒ ምን አሉ ይባላል ረሒመሁላህ። የትኛውም ቦታ ላይ ሲከራከር አንድም ቀን እውነቱ በእኔ በኩል እንዲመጣ ፈልጌ አላቅም፣ እንዲያውም በዚያ በሚከራከረኝ በኩል መጥቶ ሐቁን አላህ ገልጾልን በዚያ ብንሄድና ምክንያቱም ልዩነት ሳይፈጠር ሁልጊዜ እኔም አሸናፊ ነኝ ብዬ ራሴ እንዳይሰማኝ ያኛው ወንድሜ ምን አደርጋለሁ የሰውዬ በቃ አሸነፈኝ፣ ዛሬም እንግዲህ አፌን ሊያዘጋው ነው፣ ነገም እንዲህ ሊያደርገኝ ነው እያለ እንዳይጠላቸው። እኛ ግን አሁን ለመሸነፍ ብለን ነው ምንሄደው። ወስኖ እኮ ነው የሚመጣው። ሐቅ የሚያገኝ እንኳን አይቀበልም። ሀታ አንዳንዴ የሆነ ሰሪህ የሆኑ ሐዲሶችና የቁርአን ማስረጃዎችም ሲመጡልን ተዓሱብ ስላለብን ብቻ ያ ተዓሱብ ይሸፍንብናል፣ ለመቀበል አንፈቅድም። አቡ ሐኒፋ አላህ ከአርሽ በላይ ነው፣ ግን አርሽ ወደ ታች ይሁን ወደ ላይ ይሁን አላቅም ካለ ይከፍራል ሲሉ አይ እዚያ ካለ እንደዚያ ማለት አይደል? ምን ማለት ነው? አረበኛ እንዴት ነው ዘንድሮ? እኔ ብቻ ነኝ የጠፋብኝ ወላ ሰዎቹ የመጨረሻ እንዴት ሐሳብን እንዲህ በጣም ጠምዝዘው
በቃ አስገድደው ምናምን ለዩ ንሱስ የሚባል ነገር አለ። ለስሜት ሐሳቦችን ወደ ሐሳብ ሰብሮ ማምጣት አቅጣጫ ማስቀየር በፍጹም የለም እኮ። እንደው የመጨረሻው ሊሆን የሚገባው እንዲህ ያሉ ኺላፎች ላይ ሰዎች ሹብሃ ሊኖርባቸው ይችላል። እኔ አንድ ሼኽ ትልቅ ሼኽ አውቃለሁኝ ዑለማው በጣም የሚያከብረው ግን በጣም ትልቅ ስህተት የተሳሳተ የሚገርመው ዑለማዎችም ካፊር ነህ አላሉትም። ሐታ ኪታቡን እንኳን አትቅሩት። ስለ ተፍሲር ቁርአን እኮ ፈስሯል። ዘመኽሸሪ እኮ የሚባለው ዘመኽሸሪ ኢማም ዘመኽሸሪ ከነዚህ ከሙዕተዚሎች ጋራ ስለሆነ ያደገው ሙዕተዚላ ሆነና ደግሞ ዓሊም ሆነ። አንዳንድ ጊዜ ዒልም ላይ እንዲህ ያለ ሹብሃ ሲገባ ዒልም ያለው ሰው ጋራ ማስወጣት ከባድ ነው። በሆነ መስአላ ላይ ገትሮ አያዎችን ሁሉ እሱ ወደሚለው የደፈቀ እየሰበረ ለመውሰድ ይሞክራል። አንድ ቦታ ላይ እነ ቀውሚ ተጀመዑ አለ፣ የኔ ህዝቦች ተሰባሰቡ አለ፣ ወቢቀትሊ ተሐደሱ ይገደል ይሄ የማይረባ ሰውዬ በቃ ዙሮበታል ብለውም ተመካከሩ አለ። ላኡባሊ ቢጀምዕ ቢሰብሰቡ ታዲያ ማስረጃ ማምጣት ነው እንጂ መሰብሰብ የቡድን ብዛት ምን ይጠቅማል አለ። ኩሉ ጀምዕን ሙአነሱ ብሎ በአረበኛ በሰዋሰው ህግ አሁን ለኔ ለሀገሬ ሰው ኩሉ ጀምዕን ሙአነሱ ምን ብዬ ልተርጉም? ግን ችግር ነው። ሰዋሰው ለሚያውቁት ለዓሊሞቹ እናንተ ስብስብ ዋጋ ያለውም ምናምን እንደማለት ነው። ይህ ሰውዬ ቁርአን ለን ተራኒ ብሏል። አረ ልህ ጌታ ሲሉ ሙሳ አረ አታየኝም መቼውም አታየኝም እንደማለት ነው። ይሄ ለን የሚለው ቃል ለወደፊት እስከ መጨረሻ ለማለት ያሳያል ይላሉ የነህው ቋንቋ ባለሙያዎች። እንግዲህ ይሄ አረቦቹ የተለመደው የአረብ አጠቃቀም ነው አይደል? ስለዚህ ሙሳን አታየኝም ተብለዋል ከተባለ አኺራም ቢሆን አይታይም ማለት ነው። ነቢ ተናግረው ሰውዬ ይሄን ቁርአን እኮ የሚያውቁት ያስተማሩን ነቢይ ኢነኩም ሰተረውነ ረበኩም የውም አልቅያማ ከማ ተረውነ አልቀመረ ለይለተ አልበድሪ ላ ቱዳሙን። ጨረቃ የ14 ቀን ጨረቃን ለማየት ግፊት አለው የለውም። እንደዚያ ምንም በያለህበት ሁልህም ጌታህን ታያለህ ብለዋል እኮ ነቢይ። ውጁህ የውመኢዚን ናዚረቱን ኢላ ረቢሃ ናዚረህ ብሎ ቢሆንም ያልተጠቀሙት ዘዴ የላቸው። ግን ሹብሃቸውን ማጥራት ያዩና ዑለማዎች እዚህ ላይ ቢሳሳት ከዚህ መሰሎች ነገር ጋር ቢሳሳት በሌላው ላይ በሌላው በጣም ብዙ ኸይር ነገር አላቸው። ሌላውን ደግሞ አያከፍርም። እሱ የእሱን ሹብሃ ለማዳን ትክክለኛ ነኝ ነው እንጂ ሌላውን ይሄ ሙስቢቱን ይታያል የሚለውን ሰው እንትነህ ካፊር ነህ ምናምን ይሄ ተነስቶ ዝም ብሎ ግን አሻንጉሊት ነው የምታመልክ አላህ እጅ አለው ማለት ያስነውራል። አላህ እጅ አለው እኮ የእሱ ሚስት ይህን ያለው ሰው ሚስትና እህትና እናት አክስት እኮ ቢጠየቁ አላህ በሰፊው እጁ ይስጥህ እኮ ይላሉ። አላህ በሰፊው እጁ ይስጥህ ይላሉ አይሉ? አላህ ያየኛል ብሎ የሚያምን ሰው አላህ እጅ አለው ብሎ የሚያምን ምንድን ነው የሚከብደው? አላህ እጅ አለው ማለት እንደኔ እጅ ማለት አይደለም። ስለዚህ አላህ ያያል ማለት እኔ እንደኔ ያያል ማለት ካልሆነ አላህ እጅ አለው ብሎ መቀበል ምንም የሚከብድ ነገር የለም። እና ይሄንን ደግሞ ልዩነት አለመቀበሉ ብቻ አይደለም ችግሩ፣ እኔ ያልኩት ካልሆነ ተክፊር ውስጥ መግባት በቃ እኔ እስላም አይደሉም ያ ጀማዓ ተቆርጦባቸው እንዳይሆን እኮ ብያቃለሁ። ኧረ እባካችሁ ከፊትና ከኋላ ውስጥ ከኋላ ለከፊት ጋየውማ የባሰ ነው የዋሰ ችግር ይፈጠራል። እንደውም ይከብዳል። ታዲያ ሼክ አሁን እንግዲህ በዚህ አይነት ደረጃ ላይ ካለን እኛ እንደው እንደ ሙስሊሙ አሁንም ያዳመጡን ስለሆነ መፍትሄው ምን ሊሆን ይችላል? ለዚህም ሊሆን ይችላል፣ አነስተኛ ላይ የሚባሉም ልዩነቶች ሊሆን ይችላል። እንደ አጠቃላይ እንደው መፍትሄው ላችሁ መፍትሄው ስብሰባ አያዋጣም። መፍትሄው ዝም ብሎ መተማማትም አያዋጣም። ቆራጥ ወሳኝ አካል ያስፈልጋል። ምክክር ማለት ነው። ሰዎቹ እንደዚህ ያሉ ኺላፎች ላይ ሲደርሱ ለዚህ ኺላፍ እዚህ ከደረሰ ከዚህ በኋላ ውሳኔ የሚሰጠው አካል ነው የሚሰጠው። በዚህ ጉዳይ ላይ አትግባ የሚባል አካል ያስፈልጋል። በነገራችን ላይ በአሊ ብን አቢ ጣሊብ ዘመን እኮ
ከፍራችኋል የሚሉ ሰዎች ተፈጥረው ነበር። አሊ ብን አቢ ጣሊብ ያላደረጉት ሙከራ አልነበረም። ያልፈነቀሉት ድንጋይ፣ ያልወረዱት ቁልቁለት፣ ያልወጡት አቀበት አልነበረም። ያላማከሩት ሰው የለም። ብዙዎቹ እየተመለሱ መጡ። አንድ 12,000 ምናምን የሚሆኑ ሰዎች በቃ ሙጥኝ ብለው ቀሩ። እንግዲህ በጊዜው ትልቁ ዓሊም ሐብሩ هذه الأمة አብዱላህ ብን አባስ ነበሩና አብደላ እስቲ እባክህ እነዚህ ሰዎች ጋር አንድ ነገር አድርግልኝ መርሃባ ብለው ሆዱ። አንተ አጎትህ ልጅ ስለሆነ አንተ እንደዚህ ስለሆንክ አንተ ምናምን አሏቸው። ምንም ሁሉንም ቁጭ ብለው ተዋግተው አሳምነው ያመጧቸውን ሹማዎች በሙሉ መልሰው 8,000 አካባቢ ተመለሰ። አላሁ አክበር 3,000 ምናምኑ 4,000 ግምት ያለው በፍጹም ተሳስተን ነበር አምልጠናል እያለ የሚሉታል እኮ አላህ ወጣኝ ብሎ ያቀዳል። አንድ ተክፊር ዛሬ አዳር አለኝ እኔ ስንጨቃጨቅ አድረን እኮ ዛሬ አዳር መንገድ ታስለቀቀኝ እኔው መንገድ ላስገባህ ነበር። እንዲህ ካጠገቦች ትልቅ መስጂድ እያለ አይሰግድም ለብቻው ተከራይተው እየሰገዱ እስቲ እኔ ላስተምር ልማማር ብዬ ሄጄ እኔው ጋርም ሳይሰግዱ ቀሩ። እኔው ጋርም ሳይሰግዱ ቀሩ። ኢሻ እዚያ ነው የሰገድኩት። ኢሻ ሲሰግድ በዚያ ወጣ ብለው ውዱ እያረግን እያሉ ውዱ እያረጉ እስቲብራ እያረጉ ቆይተው ሰገዱ ለየራሳቸው። እኔ ይገባኛል እንደዚህ ዒልሙ ነው ያልገባኝ እንጂ ተንኮል ነው። ከዛ በኋላ ግን መጨረሻ ላይ እንትን ሲያወራኝ ዛሬ እኮ አሰስተህን ነበር አለኝ። እንዴት አሰስተኸኝ ነበር አለ። እንዴት የምታመጣው ነገር በቃ እንደዚህ ያፈመነው ነበር። ላ ተህዲ መን አሕበብት ወላኪን አላህ የህዲ መን የሻእ። ስለዚህ የሆነው እንትን ላይ እንደዚህ ያሉ ነገሮች ላይ ውሳኔ ሰጪ አካል ይፈልጋል። አሊ ብን አቢ ጣሊብ ባይኖሩ ያ ቡድን ምናልባትም አቆጥቆጦ እስካሁን ድረስ የበለጠ ችግር ሊፈጥርብን ይችል ነበር ብለን እናስባለን። ጦርነት ነው ያወጁባቸው። በቃ ይበቃችኋል ከዚህ በኋላ ነው እንዴ ሷሃባዎች እንዴ አሊ ከፍረው ነው እንደምንገላቸው። ኧረ አልከፈሩ እነሱማ ከኩፍር ሸሽን ብለው እኮ ነው። ግን ድንበር አለው። ሼክ የኢትዮጵያ ሙስሊምም ሆነ አሁን የዓለም ሙስሊም ያለበት ሁኔታ እንደው በጣም ዝል ውስጥ ነው ያለ ነው። የበታችነት ላይ ነው ያለ ነው። በዓለም በእስልምና ታሪክ አይተነው የማናቀው ሽንፈት ውስጥ ነው ያለ ነው። የበታችነት ስሜት ውስጥ ነው ያለ ነው። ያንን ለማስወገድ ሙስሊሙ የበላይነቱን ለመመለስ አንድ ነገር ግዴታ ነው። ያም አንድነት ግዴታ ነው። ወንድማማችነቱ መመለስ አለበት። ስለዚህ እዚህ ላይ በተለይ አጽንኦት ሰጣችሁ በደንብ ወንድማማችነት አስፈላጊነቱ እዚህ ደረጃ ነው። ምክንያቱም እስልምና የበላይነቱን የሚያጣው ሁሌም መበታተኖች ሲመጡ ነው ብለናል። ስለዚህ ይህን አንድነቱን ወንድማማችነቱን በደንብ አጽንኦት ሰጥተን መናገር ስላለብን በዚህ ጉዳይ ላይ እስኪ በደንብ እንግዲህ ዓለም እስላሚው ችግር ሁሉም በጥሩ ደስ የሚለው የዓለም ሙስሊሞች እስካሁን ድረስ ተመችቶናል ጥሩ ላይ ነው ያለነው እያሉ ነበር የተቸገር ነው። ምክንያቱም ሀብታም ሀገሮች ነዳጅ የወጣበት ወርቅ ያለበት ኑሮ የተመቻቸበት ጥሩ ልብስ ጥሩ መኪና ጥሩ ምናምን ያለ ኑሮ ሲኖሩ ይሄ ተበቃ እስላም ማለት ይሄ መጨረሻው መስሏቸው ብዙዎቹ ተሸንግለው ነበር። አታትላልቅ ዑለማዎች የምንላቸው ይሄ ዑለማ የዓለም እስላሚውን ድክመት አልተረዱልም የሚመስል ደረጃ ላይ ነበሩ። አሁን አልহামዱሊላህ ብዙ ሰው ይሄ ችግር የገባው ይመስለኛል። እኛ ጋም ቅርብ ቢሆንም ይሄ ችግር የተረዳ ብዙ ሰው እንዳለ አይቻለሁ። እንዴ አንድ ምሳሌ ጠቅሼ አሁን አልፋለሁ። የኛ ኡማ ይሄ ችግር ተረድቶታል ብዬ ያየሁት የዘንድሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ላይ ነው። እንዴት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ላይ የተሳተፈው ከ13 ሚሊዮን በላይ ህዝብ ነው ተብሏል። ቅስቀሳችን በጣም ትንሽ ነበር። አስተባበርነው ሰዎች በጣም አናሳዎች ነን። ልምዱም የለንም። ደግሞ ሙስሊሙ አይሁድ ሁሉ ጣልቃ ገብቶበት የአይሁድ ምክር እንኳን ተሰጥቶበት ህዝቡ ሲከፋፈል በብሔር በመዝሃብ መጅሊሱ ራሱ ልክ የመፏከቻ የመታገያ መድረክ እንዲሆን ተደርጎ ተመቻችቶ ስንት ሲሰራ የነበረበት ድርጅት ለምርጫ ሲቀርብ
ብዙ ሰዎች እኮ ፈርተውበት ነበር። በጣም ሰግተው ነው የነበረው። ኧረ ብጥብጥ ይፈጠራል ምናምን። የምን ብጥብጥ ነው የሚፈጠረው? የሚመርጥ የፈለገ ይመርጣል፣ ማይፈልግ አይመርጥም ስላቸው እንዴት ሊሆን ይችላል እያሉ ግን ምርጫው አንድ ድምፅ ሳይሰማ ነው ማለት ይቻላል ያለው። እንዴ ያልተመረጠ ያኮርፋል። የምን ያልተመረጠ እኛ እናቅም እንዴ የቅንጅትን ምርጫ ኢትዮጵያ ውስጥ እንዴ በጥይት እኮ ነው በራሱ የተፋጁት። ሁለቱም ዲሞክራሲ ሁለቱም ምናምን ብለው የሚያስቡ ሰዎች የተማረ ምናምን የተሰበሰበበት ምናምን የሚባለው እኛ ጋር ግን ያልተመረጠ ይከፋዋል። እንደ ላደሮ ላይ ከፋው ነው ስልጣኑን ያላገኘ ምናምን ምክንያት ይፈልጋል። ግን እኔ ዘንድሮ የኢትዮጵያ ሙስሊም ግንዛቤው ያደገ መሆኑን በጣም የሚያስደስት ወንዱ፣ ሴቱ፣ ወጣቱ፣ አዋቂው፣ ሸሁ፣ ጃሂሉ ሳይቀር ቅሬታውን በሆዱ ይዞ ትንሽ አንገላተውናል። መጀመሪያ አካባቢ ምርጫ ከመደረጉ በፊት እኮ በየቦታው ምናምን እያኮረፉ ሰዎች ረባካችሁ ብለን ስንለምን ምናምን ቆይተናል። ግን ምርጫው ተጨባጭ ላይ ሲመጣ በጣም የሚያስደስት ነገር ነበር የተደረገው እና ግንዛቤዎቹ በዓለም አቀፍም እንደዚህ ነው ያለው። ሀብታም ሀገሮች ሁሉ ሳይቀር የእስላማዊ ግንዛቤያቸው አሁን ተሻሽሏል እንጂ እኮ ኪታብ መማር ሁሉ እኮ ትተው ነበረ። የሆነ ልጅ ሲያድግ ከፍ ሲል ወደ ፈረንሳይ ወይ ወደ አውሮፓ አገር ሄዶ እንግሊዝኛ ኖ ምናምን እያለ እንዲመጣ እኮ ታስቦ ነበር፣ ቁርአን ሳይቀራ ምናምን። አሁን ተመልሶ የዚያ ሁሉ አጀንዳ እየተስተካከለ የመጣ ይመስለኛል። ለዚህ ግን አሁንም ቢሆን ጨርሰናል ማለት አይደለም። ያለው ፈተና በተለይ በዚህ ከሶሻል እንትን ጋር ተያይዞ አንድ መርዝ እኮ ሊያበላሽብን ይችላል እኮ። ይሁን በጣም ጥበቃ ይፈልጋል። የህዝቡ ግንዛቤ በጣም ከፍተኛ ላይ ማደግ መቻል አለበት። ስለዚህ ስራው በጣም ብዙ ነው። አሁን ለብዙ ዓመት የተዘናጋ ሙስሊም የእስላምን ማንነት፣ አንድነቱን፣ የበላይነቱን የበላይ ሲባል እኮ ሌላውን የሚበድል የሚገል ምናምን ማለት እኮ አይደለም። ግን በአስተምሮቱ በስነ ምግባሩ የበላይ ነው ኢስላም። ደግሞ ወደፊት እኮ የሚያሸንፈው ወይም የበላይ የሚሆነው እኮ ኢስላም እንደሆነ እኮ ይታወቃል። እኛ አይደለንም እኮ። በዓለም ላይ ያሉ ተፈላሳፊዎች ከሆነ ዓመታት በኋላ አንደኛው በቁጥር ሃይማኖት የሚሆነው ኢስላም ነው። ኢንሻአላህ ሊዩዝሂረሁ ዐለ ዲኒ ኩሊሂ እኮ አላህ። እኔ ላልደርስበት እችላለሁ፣ አንተ ላልደርስበት ትችላለህ። በእኔ ስራ በአንተ ስራ አይደለም። አላህ የሚሰራ ሰው ራሱ ይፈጥርለታል። አላህ ቃል ገብቷል። وعد الله الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض كما استخلف الذين من قبلهم ولا يمكنن لهم دينهم الذي ارتضى لهم ولا يبدلنهم من بعد خوفهم أمنا. شرط من هذا الرجل يعبدونني لا يشركون بي شيئا. عبادة لسو لما أنم أملكوت المستتكو لبزو أمالك تمتاز السو سلتشكو عندنا مري የቢሮ ኃላፊ እንኳን 2-3 ከሆነ ከባድ እኮ ነው። የቢሮ ኃላፊ እንቅልፍ የሚወስደው የሚተኛ የሚረበው የሚያመው እንኳን ፈማባሉ ከሁሉም አምላክ ሆኖ 2 አምላክ ይሆናል ተብሎ የሚታሰብበት ነገር አይቀጥልም። 3 አምላክ 4 አምላክ አይሆንም። الله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد. ስለዚህ እኔ በዓለም الإسلامي አካሄድ በቅርብ ጊዜ ሙስሊሙ ወደ አንድ አመለካከት ይመጣል ብዬ አስባለሁ። የሚጎረጉ ለተለያዩ እንትኖች መልእክተኛ ሆኖ የሚያደናቅፍ ሊኖር ይችላል። ድሮም ሳይኖር አይቀርም። በነቢ ጊዜ እኮ ሙናፊቅ አብሮ የሚሰግድ አልነበር? አብሮ ወህይ እየወረደ እያየ። ስለዚህ አሁን ያለው ሂደት በዚህ ከቀጠለ ግንዛቤው እያደገ በዚህ ከሄደ አላህ ሱብሓነሁ ወተዓላ ዘንዳም ትልቅ ተስፋ ይኖራል ብዬ አስባለሁ። ደግሞ በራሳችን ጉልበት ልንል አንችልም። ድል ሊመጣ አይችልም። ወመን ነስሩ ኢላ ሚን ዒንዲላህ። ደግሞ አላህ አንተ ረዳኸው አልረዳኸው ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያቲ ዱንያ ወየውመ የቁሙል አሽሃድ። ሙሐመድን ብተውት ኢላ ተንሱሩህ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ ለዚነ ከፈሩ ታኒየ ስነይኒ ኢዝ ሁማ ፊል ጋር። 2 ሰዎች አንድ ላይ ሆነው ዋሻ ላይ ተከበው እንትን ሊገደሉ ያሉበት ዘመን ላይ እኔ ያለኋቸው እናንተ ብተውትም ያለ አላህ
ዛሬ ታዲያ ሁሉ ማህበረሰብ የሚያከብረው የሚከተለው ዲን ችግር ይደርስበታል ብለን እናለም። ይልቁንስ እያንዳንዳችን እንዳንጎዳ አደራ። ሁሉም ሙስሊም እንደ አንድ አካል ሆኖ ሊያስብ ነቢ አደራ ብለዋል። ንግግሬንም የምጨርሰው በዚህ ነው። ነቢ ሰለላሁ ዐለይሂ ወሰለም አደራ ሲሉ መሰሉል ሙእሚኒን የሙእሚኖች ምሳሌ የት ያሉት? በዓለም ላይ ያሉ ሙስሊሞች ምሳሌያቸው ፊ ተዋዲህም በፍቅራቸው፣ ወተራሑሚህም በመተዛዘናቸው፣ ወተዓጡፊህም በመተሳሰባቸው ከመሰሊል ጀሰዲል ዋሂድ እንደ አንድ ሰው አካሎች ናቸው። የአንድ ሰው አካል ጥፍር ነው ብለው አፍንጫ ነው ብለው ጆሮ ነው ብለው ሚንቁት የላቸውም። አንዱ ከታመመ ተዳዓ ለሁ ሳኢሩል ጀሰዲ ቢልሑማ ወሰሃር። ስለዚህ የአይነት አካል የሆን ቀን ይሄ ድል ይመጣል። ለኛ ለራሳችን ብቻ ሳይሆን ለሚቀጥለውም ለሌላውም ትውልድ ኢስላምን በክፉ ዓይን እያየው ላለው ትውልድ ጥሩ መሆኑን አስረድተን ጠዋዕያ አስገድደው አይደለም። ላ ኢክራሃ ፊዲን ማስገድድ የሚባል ነገር በኢስላም የለም። ማሳመን ግን አለ። አሳምኑ ሌላ አማራጭ የሌለው መሆኑን ነግሮ ኢስላምን እንዲቀበል ማድረግ ይቻላል። ሁላችንም አንድ ላይ ሆነን مع النبيين والصديقين والشهداء والصالحين وحسن أولئك رفيقا الله كنبيو ጋር ያገናኘን ብዬ አስባለሁ። አሜን። ሼክ በጣም እንደው ቆይታችን ሰዓቱ እየገደበን ባይሆንና በሰፊው ብናወራ በዚህ ዙሪያ በጣም ደስ ይለን ነበረ። ምክንያቱም ቁርአንና ሐዲስን ይዞ ሰው እንዴት ይለያያል የሚለውን ሐሳብ ራሱ ከስር መሰረቱ አንስተን መፍትሄውን ጭምር በሰፊው ብናወራ በጣም ደስ ባለን ነበር። የነበረን ቆይታን በጣም ደስ የሚል ነው። ምናልባት በጣም ሐሰንዬ ቀደም ግን ሼክ አንድ ሐሳብ ሲያነሱልን ነበር አይደለም? ሰውየው መድኃኒት እያለው አዎ የቀድሟል። ምናልባት እንደው በሳቸው አንደበት ቢደግሙልን። አዎ እኔ የሚያሳዝነኝ ሁልጊዜም የምመስለው ምሳሌ ነው እሱ። ምናልባት አንዳንድ ትምህርቶችም ላይ አንስቼው አውቃለሁ ብዬ አስባለሁ። የሰው ልጅ ስኳር ቢይዘው፣ ጨጓራ፣ ማርበርግ የአዲሱ በሽታ ለምናምን ኮሮና ቢይዘው መድኃኒት አለ ከተባለ ምን ያደርጋል? በተለይ ገዳይ ነው ከተባለ ከየትም ያመጣዋል። የማይገባበት ቀዳዳ የለው። ግን ሰውየው አልሳካለት ብሎ ሳያገኝ በሽታው ሞተ። አንወቅሰው። ግን መድኃኒቱ ሰፈሩ እያለ ከራሱ ፎቅ ህንፃ ስር እያለ መድኃኒቱ ገዝቶ መውሰድ እየቻለ ቢሞት እናዝናለን። ከባድ ነው። አንወቅሰው። እንወቅሳለን። ሰዎች በተለያዩ በሽታዎች ሲያዙ አላህ ከበሽታ እንዲያድናቸው የተለያዩ ሙከራዎችን ማድረግ አለባቸው። እንደው እኛ እንደ ሰውነት እነሱ እንግዲህ መድኃኒት መታከሙን የተውት ለምናምን ለራሳቸው ብለው ሊተው ይችላሉ። ላኪን እንደ ሰውነት መድኃኒት ሊያድናችሁ ይችላል የተባለ ባለሙያ የመከረው መድኃኒት አጠገባቸው ሆኖ ሳይጠቀሙ ቢሞቱ አንታዘባቸውም? በደንብ ቤተሰቡ የሞት ብሎ የሚያስበው ምን አለ ይሄን መድኃኒት ወስዶ ራሱን እንኳን ከበሽታ እንኳን አቅሎ ደህና ሆኖ ለምን አልሞትም ብሎ ይታወቅ። ይሄ ማለት ሰው በሰው መድኃኒት ነው ብሎ የተነገረው ነው። ፊኒሃያ እኮ ይሄ ሰው የመድኃኒት ነው ያለው ነገር ላይሆንም ይችላል። እኔ የኛ ህዝብ ሙስሊሙ ማህበረሰብ ከኻሊቃችን ከአላህ መድኃኒታችሁ ተብሎ የተነገረ በእጃችን አለ። ነቢዩ እኮ ዓለይሂ ሰላቱ ወሰላም ሊሞቱ ሲሉ ሷሃባዎቹ ተጨናነቁ። ምን ሆናችሁ ነው? ለምንድን ነው ሲሏቸው እያዩቸው አጠገባቸው እያለቀሱ ነበርና ትንሽ ሰከራተል መውቱ ትንሽ ሲያንገላታቸው ቆይቶ መለስ ሲልላቸው ምን ሆናችሁ? ምንድን ነው የሚያስጨንቃችሁ ሲሉ ያ ረሱላህ ሰው ሞቱ ማለት እኮ ብዙ ነገር ነው የሚቀርብን ምናምን አሏቸው። አይ ምንም የሚቀር የለም አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም አልቋል፣ የሚቀርባችሁ ነገር የለም። ባይሆን አደራም ምላችሁ ሁለት ነገሮች ነው አሉ። እነዚህ ሁለት ነገሮች ከያዛችኋቸው ራሳችሁን አስከብራችሁ ልትሄዱበት የምትችሉት
ከስተት ልትጠበቁ የምትችሉበት ሁለት ነገር ነው። አንደኛው መነሻው የአላህ ቁርአን ነው አሉ። የአላህን ቁርአን አጥብቆ የያዘ ሰው ስተት ውስጥ ላይ ገባም። እኔም ብኖር ላደርግላችሁ የምችለው ይሄንን ነው። ሁለተኛው ቤተሰቦች አሉ። ወዒትረቲ ቤተሰቦችን ነገር አደራችሁ አሉ። በሌላ ሪዋያ እዚሁ ሪዋያ ላይ አሁን ሰሞኑን የሚወራ ወሬ አይቻለሁ። ሼህ ገሌ ሲዋሽ ተያዘ፣ ሼህ ፈውዛን በውሸት ምናምን ሲያጭበረብሩ ተያዘ። ምን ብለው ሲባል እዚህ ሐዲስ ላይ ወሱነቲ የሚል ሐዲስ አለው ነው አላ። ወሱነቲ ማንበብ ነው እኮ ሳያነቡ ዝም ብሎ እኮ በጉልበት አይደለም። በሌላ ሪዋያው ቤተሰቦችን የሚለው ቦታ ላይ ቁርአን እንዳለ ሆኖ ሱናዬም የሚል ሐዲስ አለ ነው። ሪዋያው አልተወራም። ያ ጎብዝና ነው፣ ሰነዱን አይቶ ضعيف ነው ቀውይ ነው ማለት ይሄ ግን ሱናውን ለመጣል ነው እንደዚህ ያለ ሩጫው። አላኩል ሐል እኛ እሱ ጋር አንከራከርም። መድኃኒትን በየቤትህ ነው ያለው። ቁርአን ቤት ውስጥ የሌለው አለ። የሚገርማችሁ የቁርአን ነገር መድኃኒትነቱ አላህ ደግሞ እንዲደርስ የማድረጉ እኔ ዛሬ 50 ምናምን ዓመት ይህ ምን 50 ነው 55 አካባቢ ላይ ቁርአን ቀረ የጀመርኩበት ዓመት ነው። እዚህ አካባቢ እየቀራሁ ነበር። ለማንኛውም ቢታዲድ አላውቀው። በዚያን ጊዜ ጎጃም ውስጥ ገጠር ላይ ሙዝ የምትባል መንደር ላይ ሄጄ ሸኾቹ ጋር ሲጀምር በእጄ ተጻፈ ሎህ አይደለም ቁርአን ወረቀት ቆዳ የመሰለ ከቆዳ ትንሽ ለስለስ ያለ ወረቀት ነገር ተጽፎ በዚያ ቁርአን ቀርቻለሁ። ጎጃም አካባቢ እኮ ክፈሩ አለበለ ወይ አንድ ሃይማኖት ወይ አንድ ቋንቋ ወይ አንድ ባንዲራ ምናምን ተብሎ ሙስሊሙን ድምጥማጡ እንዲጠፋ የተደረገበት ሀገር እኮ ነው። እዚያ ገጠር ላይ ቁርአን ደርሶ ማግኘቴ እኔ አሁን መልሼ ታዩትን ሳስብ ለዩዝሂረሁ አለዲን ታዲያ ሳይቶኝ ቁርአን መድኃኒት ነው። አላህ መድኃኒት የሆነን ነገር ለሆኑ ለዑለማዎች ብቻ ለሆኑ ሰፈሮች ብቻ ለአረቦቹ ብቻ ለምናምን ብቻ ሰጥቶ አይተውም። ሌላ ኪታብ አልደረሰም ብዙኛ ሀገር ላይ ሐታ ቡኻሪ የሚባል ኪታብ ያየሁት እኔ ቁርአን አኽትሜ ፊቂህ የቀራሁኝ ወደ ፊቂህ መጨረሻ አካባቢ ላይ ስደርስ ነው ቡኻሪ ሸርህ ተብሎ የመጣው መትን ታሽጎ ሐጅ ሄደው ሸኾቻችን ሲመለሱ ይመጡት ሸርህ ሙስሊም እኔ እዚህ አዲስ አበባ መጥቼ ልቀራ ስል ነው ተገዝቶልኝ መቅራት የጀመርኩት ሐዲሱ እንኳን። ቁርአን ግን በዚህ መድኃኒት ቁርአን ከያዛችሁ ማለት ቁርአንን እየያዛችሁ ሁላችሁ መድኃኒታችሁን ፈልጉ ማለት ነው። ቁርአን ቤትህ እያለ መኻለፍ መጨቃጨቅ መድኃኒት አጠገብህ እያለ መተው ማለት ነው። ደግሞ ዑዝር የሌለው እኔ ኢትዮጵያ ሙስሊም ሌላውን አገር አላቅም። ኢትዮጵያ ሙስሊም አላህ ስብሓንሁ ወተዓላ ፈቃዱ ሆኖ በየአካባቢው በትንሹም ቢሆን ስለ ዲኑ መሰረታዊ ነገር የሚያውቅ ዑለማዎች አሉ። ሲደክሙ ብቻቸውን ሲሆኑ አብሯቸው የሚሰግድ ሲጠፋ ጠንቋይነት እንጂ ሌላ የማያዋጣበት ሲቀር ምናምን ህርዝ ጻፉልኝ የሚል እንጂ አብሬ ልስገድ አስተምሩኝ የሚል ሲጠፋ እንትናቸውን ሊቀይሩ ይችሉ ይሆናል። ግን በዋነኝነት አብዛኛው ቦታ ላይ የሚያስተምራል። ከለለም መፍጠርና መቅጠርና ማሰማራት የኛ ኃላፊነት ነው። መድኃኒቱ እያለ ግን ዝም ብሎ ምንም እንደሌለን መመሪያ እንደሌለን ህግ እንደሌለን ስንጋጭ ተራ ፍርድ ቤት ሄደህ ስለ አንተ ምንም የማያውቅ ሰው ማመልከቻ ጽፈህ እኒህ ሰዎች በዚህ በመዚህ መዝሐብ እየሰገዱ ነው እኛ በዚህ መዝሐብ አሚን ማለት አለብን አሚን ማለት የለብንም ብለን እየተከራከርን ነው ብለን ምንም ስለ አሚን የሚያውቁ ምንም በማያውቁ ሰዎች ላይ ሄደን መደራደር ነውር ነው። ይህንን ከታረምነ ኡማው አንድ ላይ ሊመጣ ይችላል። እነዚህ ወህዮቹ ሁለቱ ካልተከበሩ ግን ነገም ነገ ወዲያ ውርደቱ አይቀርም። እንኩን ምንድነው አላህ ስብሓንሁ ወተዓላ ልዩነት ሲፈጠሩ ኢንተናዘቱ ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ነው የሚለው። ክርክር ካለ የምትጣሉበት ይሄ ሐላል ነው ይሄ ሐራም ነው ብላችሁ ቁርአንና ሐዲስ ላይ ፈልጉት። ቁርአንና ሐዲስ ላይ ይሄ ነገር ይሄን ማድረግ ሐላል ነው ሐራም ነው ብለው ጠይቁ፣ ቁርአን መልስ ይሰጣል። እንደው ሰው ይሄ ትንሽ ነው ገጹ 600 ነው ምናምን አለ ያለው ያ 600 እሱ እንዲያውም ይሄንን ግልጽ የሰጠበት ነገር 600 አንቀጽ አይሆንም። ቁርአን መመሪያ ነው የሚሰጠው፣ ህግ ነው የሚሰጠው፣ መሰረት ነው የሚያስቀምጠው። የሰው ንግግር እኮ አይደለም ቁርአን። ስለዚህ ቁርአንን በደንብ መማር
ኢስላምን መማር ሐዲሱን መማር የበለጠ ዑለማዎች እንዴት አብራሩት ማየት ለዚህ ዋስትና የሚሰጥ መፍትሄ ነው ብዬ አስባለሁ። የሚገርም ነው በጣም ወላሂ ሼህ እንደ ባናቋረጥ ባናቆም አሁንም ውስጣችን ነበረ፣ ግን ሰዓቱ ትንሽ ቀደም ስላደረገ በዚሁ እናቆምና ምናልባት ሼሃችን ለማስታወስ ያክል ስለ አንድነት በሰፊው ጠቀሱልን፣ አደሱልን። ጠቀሜታው ምንድን ነው የሚለውን እንደዛውም ደግሞ ጉዳቱስ ምንድን ነው የሚለውን ማነሱልን። ታዲያ እንዴት ነው ይህን አንድነት መጠበቅ የምንችለው የሚለውን በሰፊው ዘርዝረውልን ነበረ። ከዛ ጋር ተያይዞ እሺ ምንድን ነው ችግሩስ አንድነትን ሊያቋርጡብን የሚችለው የሚለውን በደንብ አድርገው ሼህ ዘርዝረዋል። እስካሁን ድረስ ከልብ ያልጠፋች ሚዘችን ይገርመኛል። እኔ የምትለው ናት የመጀመሪያ በቃ ከኔ ውጭ ወደ ውጭ የምትል ነገር ናት። ይህን ነገር ሁላችንም ትኩረት አድርገን ሼህ በሰፊው ተናግረው ተቀደም ይቻላል። አሁን ወደ መጨረሻም ደግሞ እንደዛው ስለ ልዩነት ሲነሳ የልዩነት አመጣጡም ደረጃውንም በሰፊው ደርሰውልናል። ከዛ በተረፈ እነዚህ ልዩነቶች ደግሞ ከመጡስ እንዴት እንፍታቸው የሚለውንም በሰፊ ያየንበት ፕሮግራማችን ነበረ። እንግዲህ በስተመጨረሻ ያስተላልፋ መልእክት ደግሞ የምትገርም ናት። ቤቱ ላይ ቁርአን እያለ አንድ ሰው በቁርአን መታከም ያልቻለ በቁርአን መለወጥ ያልቻለ ሰው እንግዲህ ደዩስ ነው። ከዛ በታችን ነው። ልክ መድኃኒት ቤት ፋርማሲ ላይ መድኃኒቱ እያለ በሽታውን ሳያክም እንደቀረ አይደሰው ነው። ምንጊዜም መፍትሄያችን ልንጠጋ የምንችልበት ቁርአን ነው ብለው ሼሃችን ነግረዋል። እንግዲህ ሼህ በጣም በጣም ጀዛኩሙላሁ ኸይረን እዚህ ድረስ መጣችሁ ይህን የመሰለ እውቀት ስለሰጣችሁን ከልብ እናመሰግናለን። ምናልባት ሀሰን እንጨምራለን? ምንም የምጨምረው ነገር የለኝም። ግን ያው በመጨረሻ የአላህን የቁርአን አያ አንድ ማስታወስ የፈለግኩት ወለዚነ ጃኡ ሚን ባዕድህም የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን የምትለው በጣም ትልቅ የአንድነት መሰረት ናት። አላህ ሱብሓነሁ ወተዓላ ወዕተሲሙ ቢሐብሊላሂ ጀሚዓን ያለው እሱ መንገድ በላኢላሃ ኢለላህ እንተሳሰር አንድንን የምትለውን በተጨማሪም ደግሞ እየዳሰስን ያለ ነው የረሱል ዓለይሂ ሰላቱ ወሰላም የተወዳጁን ሰው የታላቁን ሁሉም ሙስሊም ልብ ውስጥ ያሉትን ታላቁን የነገሱትን ልባችን ላይ የነገሱትን ሰው ታሪክ ነው። የእሳቸውን የህይወት ታሪክ ሁሌም መዳሰሱ ማየቱ መመልከቱ የበለጠ አንድነታችንን ያጠናክረዋል። ልዩነታችንን የበለጠ አጥበን ወደ እስልምና ወደ በላይነታችን እንድንመለስ ይረዳናል ለማለት ያህል ነው። ኢንሻአላህ ጥሩ ቆይታ ነበር። ኢንሻአላህ ጀዛኩሙላሁ ኸይረን። ስለዚህ በቀጣይ ሌላ ፕሮግራም ኢንሻአላህ እንገናኛለን። ሰላም አለይኩም።